ርዕሳችን ተነግሯችኋል ብዬ አስባለሁ። ካልተነገራችሁ የኢየሱስ መንገድ ወይም የመሲሁ መንገድ በሚል እነዚህን 2 ሳምንታት ጌታ ቢፈቅድ ዛሬና ቀጣይ ማክሰኞ ተጠቅመን የምንነጋገር ይሆናል። መነሻ ጥቅስ የምንወስደው ከማቴዎስ ወንጌል ምዕራፍ 16 ቁጥር 24 ነው። እንደዚህ ይነበባል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ደግመዋለሁ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አንድ ጥቅስ ደግሞ ዕብራውያን ምዕራፍ 12 ላይ ሄደን እናነባለን። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ያለው እንደዚህ ይነበባል። እዚህ ጋር ያለው እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችንንም ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላችኋል። ቀድሜ ባነበብኩት በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሲያወራ ያለውን ታሪክ ያስነብባችኋል። ይህን ከመናገሩ በፊት ግን ታሪኩ የትኛው ላይ ነው የሚጀምረው ካላችሁ ከፍ ብላችሁ ካለው እዚሁ ምዕራፍ 16 ላይ ከቁጥር 13 ጀምሮ ነው የታሪኩ ፍሰት የሚጀምረው። ምዕራፍ 16 ቁጥር 13 ላይ ምን ታገኛላችሁ? ኢየሱስ ክርስቶስ ወደ ኢየሩሳሌም በሚያደርገው ጉዞ ላይ ከደቀ መዛሙርቱ ጋር ኢየሩሳሌም ከመድረሱ በፊት ፊልጶስ ቂሳርያ የምትባል ስፍራ ላይ ይገኛሉ፣ ወይም ሀገር ላይ ይገኛሉ። እዛ ስፍራ ላይ ሆኖ ደቀ መዛሙርቱን አንዳንድ ጥያቄዎችን መጠየቅ ይጀምራል ጌታችን ኢየሱስ ክርስቶስ። የመጀመሪያው ጥያቄ ምንድነው ካላችሁ የሰው ልጅን ሰዎች ማን ብለው ይጠሩታል ብለው ይጠይቃቸዋል። ወይም እሱን በሰው ዘንድ ስለሱ ያላቸውን ግምት ማን ብለው ነው የሚተዋወቁኝ ብሎ ስለ ሰዎች ሲጠይቃቸው ከደቀ መዛሙርቱ መካከል አንዳንድ ምላሽ ይሰማል። የመጀመሪያው ምላሽ አንዳንዶች መጥምቁ ዮሐንስ ነው ይሉሃል፣ አንዳንዶች ደግሞ ኤልያስ ነው፣ አንዳንዶች ደግሞ ከነቢያት አንዱ ነው ኤርሚያስም ነው ሊሉ ይችላሉ። እንደዚህ አይነት ኢንፎርሜሽን አለን ብለው ይመልሱለታል። ከዛም በኋላ መለስ አድርጎ እናንተስ እኔን ማን ትሉኛላችሁ ብሎ አብረውት የተከተሉትን ደቀ መዛሙርትን ይጠይቃቸዋል። በዚህ ጊዜ ከመካከላቸው የዮና ልጅ ስምዖን የተባለው ጴጥሮስ ምላሽ ይሰጣል። የሰጠው ምላሽ ምን ነበረ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አሁን ኢየሱስ ክርስቶስ ሲጠየቀው መጀመሪያ ሰዎች ስለሱ ምን አይነት አመለካከት እንዳላቸው ጠየቀ፣ ተነገሩ። ሲፈውስ አይተዋል። ሰዎች በሽተኞችን ሲፈውስ አይተዋል። የተለያየ ታምራትን ሲያደርግ አይተዋል። የተራበን ሲመግብ አይተዋል። ብዙ አይነት ድንቅና ምልክትን ካዩ በኋላ እነዚህ ድንቅና ምልክቶች ስለ ኢየሱስ ማንነት ምን ይናገራሉ የሚለውን ሲጠይቃቸው ብዙዎች ስላንተ ነቢዩ ኤልያስ ነው ይሉሃል፣ ኤርሚያስም ነው ይሉሃል፣ ከነቢያቶች አንዱ ወይም ደግሞ በዛ ዘመን ያው የአዲስ ኪዳን መግቢያ ላይ የነበረ ታላቅ የሆነ ነቢይ አለ፣ እሱ መጥምቁ ዮሐንስ ነው፣ እሱ ነው ይሉሃል አሉት። ከዛ ግን እናንተስ አለ፣ በቅርበት የምታውቁኝ እናንተ እኔን ማን ነው የምትሉኝ? እስካሁን ድረስ ስትከተሉኝ የነበራችሁት እኔ ማን እንደሆንኩ ተዋውቃችሁ ነው ብሎ ሲጠይቃቸው ጴጥሮስ ከመካከላቸው ተነስቶ አሁን ያልኳችሁ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። በዚህ ጊዜ ኢየሱስ ክርስቶስ ዋው አለ፣ አንተ የተባረክ ነህ አለው ጴጥሮስ። የተባረክ ነህ ያለው ይህን እውቀት ስላገኘ፣ ይህን እውቀት ደግሞ ከየት እንዳገኘ ሲነገር ይህን ስጋና ደም አልገለጠልህም የሰማዩ አባቴ ግን ገልጦልሃልና ብፁዕ ነህ አለ። ያ ማለት ምንድነው? እነሱ ራሱ ደቀ መዛሙርት ራሱ ትክክለኛ እውቀት ስለ ኢየሱስ አልነበራቸውም። አሁን እዚህ ፖይንት ላይ ነው ለጴጥሮስ የመንፈስ ዓለም ተገልጦ እግዚአብሔር ይህንን መረዳት ይሰጠው። ይህን መረዳት ካስተዋወቀው በኋላ ደቀ መዛሙርት ምን የሚል ኢንፎርሜሽን ያዙ? ኢየሱስ እርሱ ክርስቶስ ነው ወይም እሱ መሲህ ነው፣ የተቀባውና የእግዚአብሔርን ዓላማ ሊፈጽም የተላከው አገልጋይ ነው የሚል እውቀት ያዙ። አሁን ከዚህም የተነሳ ኢየሱስ ክርስቶስ ምን ይላቸዋል? ለማንም ሰው እኔ ክርስቶስ መሆኔ እንዳትናገሩ ብሎ ያዛቸዋል። እዚህ ስፍራ አሁን እንድትይዙልኝ የምፈልገው ክርስቶስ የሚለውን ቃል ነው። ክርስቶስ ማለት የተቀባ ማለት ወይም መሲህ ማለት ነው። መሲህ ማለት ለእኛ እንግዳ ቢሆንም ለአይሁድ ማህበረሰብ ግን እንግዳ የሆነ ቃል አይደለም፣ የሚታወቅ ቃል ነው። ምክንያቱም እነሱ ምን ሲጠብቁ ነበረ? መሲህ ይጠብቁ ነበር። አጠባበቃቸው በተለየ መንገድ ቢሆንም እንኳን መሲህ እግዚአብሔር ይልካል፣ ነፃ ያወጣናል ብለው የሚጠብቁት አለ። አሁን እነዚህ ሰዎች በራሳቸው ተመራምረው ነው ያገኙት እንዳትሉት የመጽሐፍት እውቀት የላቸውም ይላል መጽሐፍ ቅዱስ። እነ ጴጥሮስ የመጽሐፍት እውቀት የላቸውም። ይውሉ የነበሩት አሳ እያጠመዱ ነው፣ ባህር አጠገብ ነው የሚውሉት። ምንም አይነት እውቀት የላቸውም። ነገር ግን ሁሉም አይሁዳዊ በአንድነት የሚያውቀውም ማያውቀውም አንድ እውቀት ግን አለ። ምን ካላችሁ መሲህ የሚባል
እንደሚመጣ ተስፋ አላቸው። ይህንን ተስፋ ይዘው እያለ ግን አጠገባቸው ጋር ያለው ኢየሱስ እርሱ መሲሐቸው እንደሆነ የሚጠብቁት ክርስቶስ እንደሆነ የሚጠብቁት የተቀባዩ የእግዚአብሔር አገልጋይ እንደሆነ ግን እውቀት አልነበራቸውም። ሰማይ ግን ይህንን ገለጠለትና ለስምዖን ወይም ለጴጥሮስ አስታወቀው። ይህንንም እውቀት ለማንም እንዳትናገሩ አላቸው። ግን ደግሞ እዚህ ጋር አንድ ነገር ይጎላቸዋል። ምን ይጎላቸዋል ካላችሁ ኢየሱስ መሲሁ እንደሆነ ክርስቶስ እንደሆነ የተቀባዩ አገልጋይ እንደሆነ ይወቁ እንጂ ይሄ የተቀባዩ አገልጋይ ይሄ ክርስቶስ ይሄ መሲህ እንዴት አድርጎ በምድር ላይ ያለውን አገልግሎት እንደሚፈጽም ግን አያውቁም። የሚያውቁት ክርስቶስ መሆኑን ነው። እሱ መገለጥ ስለደረሳቸው ነው። ከዛ ባለፈ ግን ይሄ ክርስቶስ አጠገባቸው ጋር ያለው የሰማይ መሲህ የሰማይ አገልጋይ ሆኖ የተቀባው እሱ አገልግሎቱን በየትኛው መንገድ መፈጸም እንዳለበት አያውቁም። ይሄን በምን አወቀ ካላችሁ ቀጣይ ኢየሱስ ክርስቶስ ከተናገረው ንግግር ቀጠል አደረገና እንደማንም እንዳትናገሩ ክርስቶስ መሆኑን ካላቸው በኋላ እሱ አገልግሎቱን በየትኛው መንገድ ሊፈጽም እንደተላከ መናገር ይጀምራል። አሁን ወደ ኢየሩሳሌም እንሄዳለን አላቸው። ለምን ሲባል የሰው ልጅ አለ ወደ ኢየሩሳሌም ሄዶ ከአይሁድ ሕግ መምህራን ከሽማግሌዎች እንዲሁም ከካህናት አለቆች መከራ ሊቀበል ሊሞትና በሶስተኛው ቀን ዳግመኛ ሊነሳ ይገባዋል አላቸው። ቀድሞ ከሰማይ መረዳት የተቀበሉት እሱ ክርስቶስ እንደሆነ እንጂ በምን አይነት መንገድ ሊያገለግል እንደመጣ የአገልግሎት አቅጣጫውና ጎዳናው መንገዱን አልተረዱትም ነበር። እሱም ቀጠል አድርገው በሉ አሁን ፊልጵስ ቂሳርያ የሚባል መንደር ላይ ያሉት አሁን ከዚህ ልነቃነቅና ወደ ኢየሩሳሌም እንሄዳላቸው። ምን አለ ሲሉ የሰው ልጅ አገልግሎቱ የሚፈጽመው በመከራ አልፎ ሞቶ ዳግመኛ ከሶስት ቀን በኋላ ሲነሳ ናቸው። አሁን እዚህ ጋር ጴጥሮስ ደነገጠ። ደቀ መዛሙርቱን ሰብስበው ነበር ኢየሱስ ያወራቸው የነበረው እና መከራ ሊቀበል ልሞት ይገባኛል ሲል አረ ዝም በል ኢየሱስ አለ ጴጥሮስ። አመኑት ክፉ ገሰጠው ነው የሚለው። ኢየሱስ እኮ አይደለም ጴጥሮስ የገሰጸው፣ ጴጥሮስ ነው ኢየሱስ የገሰጸው። አረ ዝም በል አለ። ከዛስ እንዳያፍር ፈርቶ ነው መሰለኝ ደቀ መዛሙርት መካከል ነበሩ። ና ብሎት ኢየሱስ ለብቻው ይወጣና ዝም በል እንደዚህ አትበል፣ አንተ ላይማ እንደዚህ አይሆንም ዝም በል አለ። ኢየሱስ አውቋል። ቅድም ከሰማይ ዓለም ከአብ ዘንድ መገለጥ ተቀብሏል። አሁን የተናገረው ደግሞ ከጨለማው ዓለም ተቀብሏል። ቅድም ከሰማይ ዓለም እግዚአብሔር ተጠግቶ ያቀበለው መረጃ አለ። እሱም አጠገባቸው ጋር ያለው እሱ ክርስቶስ መሲሐቸው የተቀባው አገልጋይ እንደሆነ ገልጦላቸዋል። ግን የተጓደለ እውቀት አለ። እሱም ምንድነው? ይሄ የተቀባው አገልጋይ ክርስቶስ በየትኛው መንገድ ሄዶ ነው ከአብ የተላከውን ዓላማ የሚፈጽመው የሚለውን አላወቁትም። አለማወቃቸው በምን ተጋለጠ ሲባል ኢየሱስ መንገዱን አስተዋወቃቸው። ይሄው እኔ ማገለግለው በመከራ በኩል አልፌ ሞቼ ዳግመኛ ከሶስት ቀን በኋላ እነሳለሁ ሲል እንዴ መሲህ ይሞታል? ክርስቶስ ይሞታል እንዴ? ኧረ አይሆንም ማለት አንተ ላይማ ይሄ አይሆንም ሲለው አውቋል ኢየሱስ። አሁን ዝም ቢለው እዚህ ቦታ ላይ ደቀ መዛሙርት ስለ ክርስቶስ አገልግሎት የሚኖራቸው እውቅና ምንድነው ከተባለ ያለምንም መከራ፣ ያለምንም ግርፋት፣ ያለምንም ሞት አገልግሎቱ ፈጽሞ የሚሄድ ነው የሚመስላቸው። ይሄ ብቻ አይደለም። ከዚህ በኋላም ኢየሱስ ካረገ በኋላ ደቀ መዛሙርት በሚከተሉት የደቀ መዝሙርነት ህይወት ላይ ምንም መከራ ማይገጥማቸው፣ ምንም ስደት ማይገጥማቸው ደልዳላ የሆነ እርምጃ የሚራመዱ ነው የሚመስላቸው። ይሄ ደግሞ ፍጹም ከእግዚአብሔር እውቅና ውጭ የሆነ መንገድ ነው። ሰይጣንም አውቀው እውቀት እዚህ ጋር የሰጣቸው ለዚህ ነው። ይህን ስላወቀ ኢየሱስ ክርስቶስ ምን አደረገ? ዞር በል አንተ ሰይጣን አለ። አንተ የሰውን እንጂ እግዚአብሔርን አታውቅምና ብሎ አባረ። ቀጥል አረገና ግን አሁን ጴጥሮስ የነገርከው እኔ ስለሚሄድበት ጎዳና ስላወራሁህ ነው። እኔ የምሄድበት ጎዳና መከራን መቀበል፣ መሞት፣ ዳግመኛ በትንሣኤ መነሳት ነው። እናንተ ደግሞ የምትከተሉ ሰዎች የምትሄዱበትን ጎዳና ነገራቸዋል። ምንድን ነው ሲል እንደዚህ ይላቸዋል። ቁጥር በዛን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ የደነቀህ እኔ የሚሄድበት መንገድ መከራና ሞት ስላለው ነው። አዎ ልንገርህ፣ አንተም ብቻ አይደለም ማንም እኔን መከተል ቢወድ ምን ማድረግ አለበት? ራስን መካድ አለበት። ሁለተኛ ደግሞ መስቀል ተሸክሞ ይላል። ኢየሱስ ክርስቶስ በዚህ ምድር ላይ በተመላለሰበት ጊዜ ላይ ሁለት ታዋቂ የሆኑ ጥሪዎችን ለሰው ልጆች አቅርቧል። የመጀመሪያው ጥሪ ኑ እረፉ የሚል ነው። የማሳረፍ ጥሪ ነው። ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ አለ። የመጀመሪያው ጥሪ ለሰው ሁሉ የተደረገ ከኃጢአት ሸክም፣ ከበደል ሸክም፣
ነፍስን ካስጨነቀ ሸክም የሚያርፉበት ላሳርፋችሁ ጥሪ ነው። ይሄኛው ጥሪ ምንም አያስከፍልክ፣ መምጣት ብቻ የሚጠበቅበት ጥሪ ነው። ኑ ነው ያለው። ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ ነው ያለው። ይሄ ሰዎችን ከኃጢአት የማሳረፍ ነፃ የማውጣት አርነት የማውጣት የክርስቶስ ጥሪ ነው። ነገር ግን ሁለተኛ ጥሪ አለ። እሱ ምንድን ነው ካላችሁ እነዚህ ሊያርፉ የተጠሩ ሰዎች ካረፉ በኋላ ሊያደርጉት የሚገባ የተከተሉኝ ጥሪ ነው። የመጣ ሰው ያረፈ ሰው በክርስቶስ ስራ የተደላደለ ሰው ቀጥሎ የሚያደርገው ነገር ምንድን ነው ሲባል የተከተሉኝ ጥሪን ካርዱን መቀበል ነው። የእረፉ ጥሪን ከተቀበለ በኋላ በቃኝ አይደለም ክርስትና። የእረፉ ጥሪ መግቢያ ነው። ከዛ በኋላ መቀጠያ ምንድን ነው ከተባለ የደቀ መዝሙርነት ተከተሉኝ የሚባል ጥሪ ነው። ይሄ ደግሞ ተከተሉኝ የሚባል ጥሪ እንደ መጀመሪያው ጥሪ ባዶ የሆነ ካንተ ምንም የማያስፈልግ ጥሪ አይደለም። ተከተሉኝ ልከ ስትደርስ ሁለት ነገሮች ያስፈልጉሃል፣ ራስን መካድና መስቀል መሸከም። የመጀመሪያው ጥሪ ላይ እሱ ተሸክሞ አንተ አርፈ ነው። አሁን ደግሞ እሱ ስራውን ጨርሶ አርፎ አንተ ስለሱ መከራን የተቀበልክና ራስን የካድክ የምትቀጥለው ህይወት ነው የተከተሉኝ ጥሪ። የተከተሉኝ ጥሪ የመጀመሪያው ጥሪ ላይ ኑ ላሳርፋችሁ ሲል ሸክሙ የሚሸከምላችሁ እሱ ነው። አሁን ግን በተከተሉኝ ጥሪ ላይ እሱ የምትሸከሙት ለማን ናችሁ? እናንተ ናችሁ። እናንተ ናችሁ። ይሄ ደቀ መዝሙርነት ወይም የተከተሉኝ ጥሪ ይባላል። ታዲያ በዚህ የተከተሉኝ ጥሪ ላይ የምትከተሉት ጠሪያችሁ በጠራችሁ መንገድ እንጂ እናንተ በፈለጋችሁት መንገድ አይደለም የምትከተሉት። የተከተሉኝ ጥሪ ላይ ጠሪው በጠራችሁ መንገድ እንጂ የምትከተሉት እናንተ በፈለጋችሁት መንገድ አይደለም የምትከተሉት። ደቀ መዝሙር የአስተማሪው ኮራጅ፣ የአስተማሪው ደጋሚ ነው። አስተማሪው ሲኖረው ያየውን ህይወት የሚደግም ነው ደቀ መዝሙር። ተማሪ የአስተማሪው ኮራጅ ነው። አስተማሪውን የሚኮርጅ ነው። ባህሪውን፣ ህይወቱን፣ ምልልሱን የሚኮርጅ ነው ተማሪ። ሊከተለኝ የሚወድ ማንም ቢኖር አለ መተው የለም 12 ወረ የከተሉት አይደል እንዴ? አዎ። ግን ከማረፍ በኋላ ባለው መከተል የሚባለው ህይወት ላይ ሁለት ነገሮችን ያደረጉ ነው መከተል ያለባቸው። ይሄ የመሲሁ መንገድ ወይም ኢየሱስ መንገድ ይባላል። ተዋወቁት እሱ መንገድ። መሲሁ በሚሄድበት መንገድ መሄድ ከፈለጋችሁ፣ ደቀ መዝሙሩ መሆን ከፈለጋችሁ የእሱ መንገድ እነዚህ ናቸው። የመጀመሪያው ራስን መካድ ነው። ሁለተኛው ደግሞ መስቀል መሸከም ነው። መስቀል መሸከም ነው። በሁለቱ መንገድ ታታልፉ ኢየሱስን የተከተልኩ ነው አይሰራም፣ አይሰራም። ለዚህ ኢየሱስን የተከተላችሁ እንደሆነ የሚያሳውቃችሁ ነገር ምንድን ነው ካላችሁ፣ አንድ ራሳችሁን ክዳችሁ ከሆነ፣ ሁለት መስቀል ተሸክማችሁ ከሆነ ነው። እኚህን ነገር ካላደረጋችሁ በስተቀር የኢየሱስ ተከታይ ነኝ ማለት አትችሉም። አድናቂ ነኝ ማለት ትችሉ ይሆናል። አለቃላችሁ አድናቂና ተከታይ ይለያያል። አድናቂ ማለት ያ ሰው በሚያደርገው ነገር የሚደሰት ፈን የሚያደርግ ሰው ማለት ነው አድናቂ ማለት። ያ ማለት ኢየሱስ ሲፈውስ አይቶ ዋው ይገርማል፣ ሲያበላ አይቶ ዋው ይሄ ሰው ይገርማል፣ ሲያስተምር ሰምቶ ዋው የጥበብ ቃል ይናገራል ብሎ መደነቅ እሱ አድናቂ። ተከታይ ማለት ግን እናንተስ ልትሄዱ ትወዳላችሁ ተብሎ ሲጠየቅ ካንተ ውጭ ወደ እንሄዳለን ካለ ራሱን የካደ ብቻ ነው ማለት የሚችለው። ሌላው ግን ንግግሩ ይጨንቃል ብሎ የሚበተን ከሚበተኑትና ከሚከተሉት መካከል ያለው ምንድነው ሲባል ይህን መንገድ መከተል መወሰን ነው። ይህን ራስን ለመካድና መስቀል ለመሸከም የቆረጠ ሰው ከሆነ እሱ ተከታይ ነው። ነገር ግን በሌላው ነገር ላይ ምንም በሌለበት በሰላሙ ጊዜ ላይ ተከትሎ አድርቆ ጮሆ ይሄኛው ነገር ጋር ሲመጣ ግን የሚሰናከልና የሚሰነካከል ከሆነ እሱ አድናቂ እንጂ ተከታይ አይደለም። እናንተ ግን እዚህ ያላችሁ የክርስቶስ ተከታይ መሆን የምትፈልጉ ከሆነ፣ መሲሐችሁ የሄደበትን መንገድ እየሄዳችሁ መቀጠል የምትፈልጉ ከሆነ፣ ኢየሱስን እያዩ መጓዝ እሱ ባለፈበት መንገድ ማለፍ የምትፈልጉ ከሆነ መንገዱ እኚህ ሁለቱ ናቸው። ራስን መካድ፣ ሁለተኛው ደግሞ መስቀል መሸከም። እንደጌታ ፍቃድ ዛሬ ራስን መካድ እናያለን። ቀጣይ ሳምንት ደግሞ መስቀል መሸከም እናያለን። እግዚአብሔር ደግሞ እንዲረዳ እንጸልያለን። ክብር ለኢየሱስ ይሁን። መግቢያ ነው እስካሁን ያወራሁት። ደህና ናችሁ? እሺ። አሁን ሁለቱን መንገዱን አስተዋወቃቸው ለደቀ መዛሙርት። አሁን ወስኑ ነው፣ ፈርሙና ግቡበት። ይሄ ነው መንገዴ። አጭበርብሬ ያላስገባችሁም፣ አጭበርብሬ ያላስከትላችሁም። ይኸው ነገርኳችሁ፣ ፈርማችሁ ተማምናችሁ ይኸው ግቡበት። ምን እኔ
አገልግሎት የምፈጽምበት ከአብ የተሰመረልኝ መስመር በነቢያት ከጥንት ጀምሮ የተነገረው ክርስቶስ መከራን እንደሚቀበል ከዛም እንደሚሞት ከዛም በትንሣኤ እንደሚነሳና እንደሚከብር ይሄ ነው የመስመር ያላቸው። ይሄ መስመር ደግሞ አብ ለእኔ ብቻ ሰመረልኝ ሳይሆን አንተን ሊከተሉ የሚወዱ በሙሉ አንተ በሄድክበት በእነዚህ ፓዞች ማለፍ አለባቸው። ያ ካልሆነ የደቀ መዝሙሩ የመምህሩን ሕይወት አይደግመው። እዚህ ደግሞ የተሰበሰብነው በኢየሱስ ስም ዘምረን ብቻ አምልከን የሆነ ነገር ተጫጫኸን ለመሄድ ሳይሆን ኢየሱስ የሄደበትን ያንኑ መንገድ ደግመን ለመሄድ ነው። እግዚአብሔር ይርዳል። አሜን ይርዳል። ራስን መካድ ማለት ይሄ መካድ የሚለው ቃል ጀርባን መስጠት የሚል ትርጉም ይኖረዋል። ጀርባን መስጠት እንደው የተጠቀመበትን የግሪኩን ቃል ካያችሁ ልክ ጴጥሮስ ኢየሱስን በዛኛው ምሽት አላቀውም ብሎ እንደካደው ተሰውሳላችሁ። አላቀውም ብሎ ሲክድ ደግሞ እየማለና እየተራገመ ይላል አይደል? ልክ እንደዛ መካድ ማለት የሆነ ነገር አላቀውም ጀርባ ሰጣችሁት አላየሁትም አልሆነም ይሄ ነገር አላቀው እንደማለት። ራሱን ካልካደ ሰው እኔን ሊከተል አይችልም ሲል ኢየሱስ ክርስቶስ አንተ ለራስ ፍላጎት ለግል ጥቅም ለራስ ምኞትና ፍላጎት እየኖርክ ለኢየሱስም መኖር አትችልም። ኢየሱስን ለመከተል መወሰን ከፈለክ ራስን ለመካድና ራስን ለመተው ለራስ ፍላጎትና ምኞት መኖርን ለማቆም ለራስ ለመሞት መወሰን አለብህ። አንተም ለራስ ኖረ ለክርስቶስ ኖራለሁ ማለት አትችልም። በአንድ ጊዜ ለሁለት ማንነት ስለማትኖር ኢየሱስን እከተላለሁ ብለህ ከወሰንክ ግዴታህ ነው ለራስ መሞትና መካድ። ለራስ ፍላጎትና መሻት ሞተህ ለእግዚአብሔር ፍላጎትና መሻት መንቃት አለብህ። መንገዱ ይሄንን ይጠይቃል። የራስህን ፍላጎት መፈጸም ያማረክ ክርስቶስን መከተል ያማረክ በፍጹም ሊግባባችሁ አይችልም። ስለዚህ ምንድነው የሚላቸው? ካዱ ራሳችሁን። ለራሳችሁ ምኞት መኖር፣ ስጋችሁን ለማርካት መኖር፣ ለዚች ዓለም ፍላጎት ለመኖር ማቆም አለባችሁ። ይሄን ካላቆማችሁ በስተቀር እኔን ብላችሁ ለመከተል መነሳት አትችሉም። ስለዚህ አንድ መካድ አለባችሁ። ራሳችሁ እንዲናሄዱ ጀርባ ስጡ ለራሳችሁ። ለመኖር የፈለጋችሁት እቅድ ሊኖራችሁ ይችላል። ጀርባ ስጡ ለራሳችሁ። ለክርስቶስ ኖራለሁ ካላችሁ ክርስቶስን መመልከት ካለባችሁ ለራሳችሁ ጀርባ ሰጣችሁ። እኔ አሁን በዚህ አቅጣጫ ስመለከት ለዚህኛው አቅጣጫ ጀርባዬን ሰጥቼ ነው አይደል? እኔ ይሄንን እያየሁ ያለሁት ለዚህኛው ጀርባዬን ስለሰጠው ነው። ይሄንንም ባንዴ ማየት ይችላል? የስ አይቻልም በምንም ታምር። ክርስቶስን መከተል ፈልጋለሁ ካላችሁ ልክ በሕፃንነታችን እንደዘመር ነው መስቀል ከፊቴ ዓለም ከኋላ አላለ። እንደዚህ ጀርባ መስጠት አለብን። ለራስህ ለአንተ ስጋዊና ፍላጎት ለሚያምር ነገር ስጋ ሀብጣልኝ ለሚል ለዓለምና ለኃጢአት ዝባዝቅ ለነዚህ ሁሉ ጀርባ ሰጥተህ ነው ክርስቶስን መከተል ካለብህ። አልያ ግን ክርስቶስን እከተላለሁ የኔንም ምኞት እከተላለሁ ካልክ እሱ የደቀ መዝሙርነት ምልክት አይደለም እና ራስን ካልካድክ ልትከተለው ወይም ደግሞ ደቀ መዝሙር ልትሆን እንደማትችል ያስተዋውቃል። አሁን ራስን ካለመካድን ደግሞ ማሳያችሁ ከዕብራውያን መጽሐፍ ነው። ቅድም ያነበብኩላችሁ ማለት ነው። የዕብራውያን መጽሐፍን ስንመለከት ጸሐፊው በስም የማይታወቅ ነገር ግን ከመጽሐፉ ትንሽ በርበር ብናደርግ የምናገኘው ጸሐፊው በትውልዱ አይሁዳዊ እንደሆነ ከዛ ደግሞ ወንጌልን ከደቀ መዛሙርት አፍ ወይ ደግሞ ከ12ቱ ሐዋርያቶች አፍ ሰምቶ የዳነ ሰው እንደሆነ ስለ ብሉይ ኪዳን ጥልቅ የሆነ እውቀት ያለው ሰው እንደሆነ ታያላችሁ። አንዳንዶች ጳውሎስ ነው ይላሉ። መጽሐፉ ግን እኔ ነኝ ብሎ ጳውሎስ እንደጻፈ እዚህ ጋር አያሳውቅም። ግን ደግሞ በዚህኛው ትርጉም ላይ ካያችሁ የሐዋርያው ጳውሎስ መልእክት ወደ ዕብራውያን ሰዎች ነው የሚለው። ግን ጽፌያለሁ ብሎ ሐዋርያው ጳውሎስ እዚህ ላይ አልገለጠልንም። ስለዚህ ሐዋርያው ጳውሎስ ነው ማለት አንችልም። አንዳንዶች ደግሞ አጵሎስ ነው ይላሉ። በነገር እውቀት እሱ የበረታ ስለሆነ እሱ ጽፎታል ይላሉ። በርናባስ ነው የሚሉ አሉ። እኔ ግን ማንም ነው ብዬ አልነግራችሁ ስላልተነገረ። ግን ደግሞ ጸሐፊውን ቅድም እንዳልኳችሁ አይሁዳዊ ነው። ስለ ብሉይ ኪዳን እውቀት በጣም ብዙ እውቀት አለው። ዘንድ ደግሞ ወንጌልን ከኢየሱስ አፍ የሰማ ሳይሆን ኢየሱስ ካስተማራቸው ከደቀ መዛሙርቱ አፍ እንደሰማ ምዕራፍ 2 እና ምዕራፍ 3 አካባቢ ላይ ስታነቡ በስፋት የምታገኙት ነው። የተጻፈላቸው ተደራሲያኖቹ እነማን ናቸው ከተባለ ልክ እንደ ጸሐፊው በትውልዳቸው አይሁዳዊ የሆኑ በክርስቶስ ኢየሱስ ከማመናቸው በፊት የአይሁድ እምነትን ይከተሉ የነበሩ ነገር ግን በወንጌል ስብከት አማካኝነት ኢየሱስ ተቀብለው አማኞች ተብለው የተጠሩ በሮም ጣሊያን ውስጥ ይኖሩ የነበሩ ሰዎች ናቸው። ይሄ መልእክት የተጻፈላቸው
ይህ መልእክት የጻፈላቸው ጊዜ ላይ እኚህ ሰዎች ምን አይነት ሁኔታ ውስጥ ነበሩ ካላችሁ ቅድም እንዳልኳችሁ ኖሩ የነበሩት ሮም ጣሊያን ከተማ ውስጥ ስለነበረ ሮም ጣሊያን ውስጥ ደግሞ እንደምታውቁት አክኖሌጅመንት ወይ ደግሞ እውቅና የተሰጣቸው ሁለት እምነቶች ብቻ ናቸው ያሉት። እሱም አንድ የቄሳር እምነትና ሁለት ደግሞ የአይሁድ እምነቶች ናቸው። ከሁለቱ ውጪ አዲስ እምነት ከመጣ ያ እምነት ስደት ይገጥመዋል፣ መከራ ይገጥመዋል፣ ይወገዳል። ስለዚህ የእምነቱም መስራቾች የሆኑትና ተከታዮች የሆኑ ሰዎችም መከራና ስደት ያጋጥማቸዋል። እኚህ ሰዎች ደግሞ ከቀደመው እምነታቸው ከአይሁዳውያን እምነት ወጥተው ክርስቶስን በማመናቸው ክርስትና ዓለምን ተቀላቅለው እየኖሩ ያሉ ናቸው። የክርስትናው ዓለም ደግሞ ጌታ አድርጎ የሾመው ኢየሱስን ሲሆን የቄሳሩ ዓለም ደግሞ ቄሳርን ንጉሥና ጌታ አድርጎ የሾመ ዓለም ነው። ስለዚህ ሊስማሙ ካለመቻላቸው የተነሳ እኚህ ሰዎች በክርስቶስ በመሆናቸው የቀድሞ ሃይማኖትና ሃይማኖታቸውን አይሁድን በመተዋቸውና አሁን ከሮማዊ ደግሞ ተቃርነው ኢየሱስ ጌታ ነው የሚል የክርስትና እምነት ይዘው ስለተገኙ ስደትና መከራ ይደርስባቸው ነበር። ምዕራፍ 10ን ወረድ ብላችሁ ካያችሁ እዚህ ዕብራውያን ላይ በክርስቶስ በማመናቸው ምክንያት ዕቃቸው ተዘርፏል፣ በመንገድ ላይ ሲገኙ ይሰደባሉ፣ ይንገላታሉ፣ እስር ቤት ይገባሉ፣ ኢቭን እስከ መገደል ድረስ ደርሰዋል። ይህ ሁሉ መከራ በክርስቶስ በማመናቸው ምክንያት የዕብራውያን ሰዎች የተሸከሙት መከራ ነው። ነገር ግን ይሄን መከራ ተሸክመው ሊዘልቁ አልቻሉም። በጣም ከበዳቸው፣ ከሚችሉት በላይ ሆነባቸው። አንድ ያከበደባቸው ነገር ይደርስባቸው የነበረው መከራ ከሮማ መንግስት ይደርስባቸው የነበረው መከራ ሲሆን፣ ሁለት ደግሞ ከቀደመው እምነታቸው የሚመጣ መከራም ደግሞ አለ። ምክንያቱም የቀደመው እምነታቸውን የአባቶችን እምነት እሱን ትተው ስለወጡ ለምን ወጣችሁ? ይሄ መከራ የደረሰባችሁ ያለው የእግዚአብሔር ቁጣ ነው። የቀደመው እምነታችሁን ትታችሁ ነው። ይሄ ኑፋቄን ተከተላችሁ ስለሄዳችሁ አሁን መከራ የደረሰባችሁ ያለው የእግዚአብሔር ቁጣ ነውና ኑ ተመለሱ ይላቸዋል። እዚህኛው ዓለም ላይ ስደት፣ እዚህኛው ዓለም ላይ ደግሞ ስበት አለባቸው። ስበው ሊከቷቸው ይፈልጋሉ ወደ አይሁድ ሃይማኖት። በዛ በኩል ያሉ ደግሞ ውጡልን አንፈልጋችሁም ይላሉ። በእነዚህ ሁለት መከራ ውስጥ ሆነው ክርስትናን ለማስቀጠል ሞከሩ። ሰዎች ግን ከመሞከራቸው በላይ አቃታቸው። በጣም ጊዜ ረዘመባቸው፣ መከራ ጸናባቸው። ከዚህም የተነሳ አንዳንዶች መፍትሄ አድርገው የወሰዱት ከቸርች መቅረት ነው። ምዕራፍ 10 ላይ ካያችሁ በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችሁ አትተው ይላቸዋል። ምክንያቱም ሰዎች ቸርች መምጣት አቆሙ። መከራና ስድብ ትችል ፈሩና አይ በቃ ቤቴ ብቀመጥ ይሻለኛል ብለው ከቸርቹ ላይ መጥፋት ጀመሩ። ይባስ ደግሞ ብለው አንዳንዶች ክርስቶስን መካድ ጀመሩ። ይሄንን በሚጽፍላቸው ጊዜ ደራሲው ሰዎቹ ክርስትናን ትተው ወደ አይሁድ ሃይማኖት ለመቀላቀል እየተንደረደሩ ያሉበት ጊዜ ላይ ነው የሚጽፍላቸው። የሚጽፍላቸው ያቃል በመከራ ውስጥ እንደሆኑ፣ ያቃል በስደት ውስጥ እንደሆኑ፣ ያቃል በስድብና በመናቅ ውስጥ እያለፉ እንደሆነ ያቃል። ይሄንን እያወቀ ግን ምንድነው ብሎ የሚጽፍላቸው? ከዚህ መከራ የምታመልጡት፣ ከዚህ ስደት የምታመልጡት ክርስቶስን ስክዱ ሳይሆን ራሳችሁን ስክዱ ብቻ። እነሱ መከራው የመጣባቸው ኢየሱስን በማመናቸው ስለሆነ መከራው የሚሄድላቸው ኢየሱስን ሲክዱ እንደሆነ ነው ያሰቡት። መከራው እነሱ ጋር የመጣው ክርስቶስን ጌታ ነው ብሎ ስለተቀበሉ ስለሆነ አሁን ክርስቶስ ጌታ አይደለም ብለን ብንክድ መከራው ይቀንስልናል ወይም ከኛ ላይ ይነሳልናል ብለው ነው ያሰቡት። ጸሐፊው ግን እያለ ያለው ይሄንን መከራ የምትታገሱት፣ ይሄንን መከራ ለማምለጥ አቅም የምታገኙት ክርስቶስን በመካድ ሳይሆን ራሳችሁን በመካድ ነው። ራሱን ያልካደ ሰው ክርስቶስን ለመካድ አቅም ስለማይኖረው እናንተ አሁን በመከራ ውስጥ የተፈገመገማችሁ ያላችሁት፣ ለመካድ ዳር ጫፍ ላይ ደረሳችሁ ያላችሁት ስላልካዳችሁ ነው። ራሳችሁን ዳግሚስ ራሱን ያልካደ ሰው የጊዜ ጉዳይ ይሆናል እንጂ ክርስቶስን ይክዳል። ራሱን ያልካደ ሰው የጊዜ ርዝመት ሊሆን ይችላል። ክርስቶስን ሲክር ተገኙታላችሁ። አንዳንዴ እኮ እንትና ባካረገ እንባባላለን። አረ እንትና እኮ ባካደረገ እኮ ባለፈውና ራሱን ሳይክል ስለጀመረ ጉዞውን አልቻለም ይቀጥል እና ራሱን እንዳልካደ በምን ይታወቃል? በምንድን ነው የሚታወቀው? የሚታየው በምንድን ነው ካላችሁ ክርስቶስን ሲክር ተገኙታላችሁ። ጠብቁ፣ ጊዜ ጠብቅና እዩ። ራሱን ያልካደ የትኛውም አማኝ ክርስቶስን ሲክር ተገኙታላችሁ። ሲክል አትደነቁ። የካደው ክርስቶስን ራሱን ስላልካደ ነው። ባለፈው አትደነቁ። ስለዚህ ጸሐፊው ያላቸው ያለው ምንድነው? ያሳያቸዋል የእምነት አባቶችን በብሉይ ላይ የነበሩትን ከአቤል ጀምሮ ይዘረዝራል። የእምነት እናቶችን ያስገባቸዋል። እኚህን ሁሉ ተመልከቷቸው። ሙሴን ተመልከቱ፣ አብርሃምን፣ ኖህን ተመልከቱ፣ ሄኖክን ተመልከቱ። ሁሉንም ይላቸዋል። እኚህ ሁሉ በመከራ ውስጥ ጸንተው ያለፉት ጌታን ባለመካድ ራሳቸውን ግን በመካድ ስለጸኑ። ይሄን ብቻ ብሎ ያበቃል።
ኢየሱስ ጋር ያመጣቸዋል። ተዋቸው፣ እነዚህ ሰዎች ተዋቸው ይላል። ግን ደግሞ እከተለዋለሁ፣ ጌታዬ ነው፣ መሪዬ ነው፣ መምህሬ ነው ያላችሁን ኢየሱስን እሺ ተመልከቱ ከፈለጋችሁ ይላል። የእሱን መንገድ ስታዩ ራስን በመካድ መከራን በመቀበል ያው እስከ ሞት ድረስ ያለ መከራን በመቀበል ያለፈበት መንገድ ነው የሚታያችሁ። ክርስቲያን ነኝ ካላችሁ፣ አማኝ ነው ካላችሁ፣ አማኝነታችሁና ክርስቲያንነታችሁ የሚረጋገጠው ራሳችሁን ክዳችሁ እግዚአብሔርን አምናችሁ በምትቀጥሉበት መንገድ ነው። ቸርች ስለመጣችሁ አማኝ አይደላችሁ። መዝሙር ስለቻላችሁ ምርጥ ቃል ደርድራችሁ ስለምትጸልዩ ቃል እንደኔ እዚህ ጋር ተወረግርጋችሁ ስለምታቀርቡ ክርስቲያን መሆናችሁ በምንም ታምር አይመሰክረው። ከኛ በላይ በጥበብ የሚያወሩ በተሻለ ዜማና ድምፅ የሚዘምሩ ወይም የሚዘፍኑ ብዙ አሉ። ልዩነታችን ግን ምንድነው ሲባል ክርስቲያን ማለት የክርስቶስን መንገድ ደግሞ የሚራመድ ማለት ነው። ያንን መንገድ ደጋግሞ የሚራመድ አስተማሪው ሲያወራ የነበረውን ነገር ደግሞ የሚያወራ፣ አስተማሪው ሲቀበል የነበረውን ነገር ደጋግሞ የሚቀበል፣ መምህሩን የሚኮርጅ ማለት ነው ደቀ መዝሙር ማለት ነው። የኢየሱስን መንገድ እከተላለሁ ካላችሁ እሱ የሄደበት የመጀመሪያው መንገድ ራስን መካድ፣ ለራስ ፍላጎት መሞት፣ ለራስ ፍላጎትና ለዓለም መሞት፣ ለኃጢአትና ለምድራዊ ምኞት መሞት። ይሄ ኢየሱስ ራሱ የሄደበት የብሉይ ኪዳን አባቶች የተራመዱበት ዛሬ ምን እናንተ ደግሞ ደግመን የምንሄድበት ጎዳናችን ነው የመሲሁ የኢየሱስ መንገድ። ይሄንን ሲነግራቸው ራስን አለመካድ በምን እንደሚገለጥና ውጤቱ ምን እንደሆነ ከእስራኤላውያን ታሪክ ያሳያቸዋል። ታውቃላችሁ፣ እስራኤላውያን በግብፅ ባርነት ከነበሩበት በኋላ 430 ዓመት ተገዝተው በጭቆና ከቆዩበት በኋላ ኢየሱስ ክርስቶስ አንድ መስፍን አስነሳላቸው፣ ሙሴ የሚባል በሱ አማካኝነት ነፃ እንዲወጡ አደረጋቸውና ሳይዋጉ እግዚአብሔር ተዋግቶላቸው በደንብ በተደረገ ስርዓት ነፃ ወጡ። ባርነት የሚባል ዓለም ተላቀቃቸውና በነፃነት ጎዳና መሄድ ጀመሩ። በነፃነታቸው ጎዳናና በመጨረሻቸው በከነዓን ሀገር መካከል በነበሩ ምድረ በዳዎች ላይ ረጅም ዓመት አሳለፉ። አይደል? ያው ከመጽሐፍ ቅዱስ ነው የማወራው። እናንተ ላይ መጽሐፍ ቅዱስ ላይ ማለት እኔ ጋር ብቻ አይደለም ያለው። ይጠራጠራል ሰው እኮ እኔ ማላነበው አሁን ሰዓት እየለብኝ ስለሆነ ነው። አንተ ቢገጣችሁ በደምብ ታነቡታላችሁ። እና ምን ተፈጠረ ስትሉ እግዚአብሔር ድንቅና ተአምራት አድርጎ አስወጣቸው። ማስወጣት ብቻ አይደለም፣ ሲመራቸው ማንም ሊያደርግላቸው የማይችለውን በልመናቸው ሳይሆን በራሱ ፍቃድ ቸርነት እያደረገላቸው አቃጠለን ፀሐይ ሲሉ ደመና እያወጣ፣ ምሽት ላይ ጨለመብን ሲሉ በእሳት አምድ እየመራቸው፣ ራበን ሲሉ መና ሲያወርድ፣ ጠማን ሲሉ አለት ፈልቅቆ ውሃ ሲያጠጣቸው፣ በዚህ ሁሉ ቸርነት ሲሄዱ መንገድ ሲያጋጥሟቸው ህዝቦች እሱ እየተዋጋላቸው እያሸነፉ በሚገርም ቸርነት እየመራቸው፣ ሰዎቹ ግን ነፃ ያወጡ እንጂ ራሳቸውን ካዱ ስላልሆኑ መጨረሻቸው ዛሬ በመከራ ተገለጠ። የእስራኤላውያንን ጎዳና በደንብ ካያችሁ በደንብ ትምህርት ትወስዱበታላችሁ። ሰዎቹ በመልካም መንገድ እየሄዱ የነበሩ ሲወጡ እግዚአብሔር ቸርነት አድርጎላቸው ከበሮ አንስተው ማርያም እየመራች ፈረስና ፈረሰኛውን በውሃ ሰጠመ እያለች ተቀኝታ ዘምረው እልል ብለው ቀጣይ ምን አደረጉ ስትል ጣዖት ሰርተው ማምለክ ጀመሩ። ምንም በቃ ከዛቸው አይደለም ያወጣን ይሄ ነው አሉ። በዛም ያህል ድምፅ የተናገራቸው ተራራና ትጠጉ ይንቀጠቀጣል፣ ይቃጠላል፣ እዚህ የነካ ይሞታል ተብሎ አስፈሪ ግርማና ሞገስ ተገልጦ የተገለጠላቸውን እግዚአብሔርን ባንድ ሸመጠጡትና ከግብፅ ባርነት ያወጣን ይሄ ጥጃ ነው። ይሄ ጥጃ ነው። ተቆጣ እግዚአብሔር። ይምራል፣ ይታገሳቸዋል፣ ይቀጣቸዋል፣ ይምራል፣ ይታገሳቸዋል፣ ይቀጣቸዋል፣ ይመልሳቸዋል። እንደዚህ የሆኑ ጎዳናውን ቀጠሉ። ዳዊት ከማወራላችሁ ራሱ ዳዊት ስለ እስራኤል ጉዞ የዘገበው ዘገባ ባወራላችሁ ደስ ይላል፣ ባነብላችሁ ደስ ይለኛል። መዝሙር 78 ላይ ቁጥር 12 ላይ እንደዚህ ይላል። በግብፅ ሀገርና በጣዮስ በረሃ በአባቶች ፊት የሰራውን ተአምራት ባህሩን ከፍሎ አሳለፋቸው። ያደረገላቸው ነገር እየተናገረ ነው። ውሆችን እንደ ክምር አቆመ፣ በቀን በደመና መራቸው፣ ሌሊቱን ሁሉ ደግሞ በእሳት ብርሃን። አለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃን ከጭንጫ አወጣ፣ ውሃን እንደ ወንዞች አፈሰሰ። ነገር ግን ይላል አሁን ይሄ ሁሉ ደግነት ካረገላቸው፣ ይሄ ሁሉ ቸርነት ካረገላቸው በኋላ ቁጥር 17 ላይ እንደዚህ ይላል፣ ነገር ግን ይበድሉት ዘንድ እንደገና ደገሙ። በአዲስ ትርጉም ደግሞ ላንብብላችሁ እንደገና ደገሙ የሚለውን ቃል ብቻ።
ቁጥር 17 ላይ ያለውን እንደዚህ ይላል። እነርሱ ግን በምድረ በዳ በልዑል ላይ በማመጽ በእነርሱም በኃጢአታቸው መስራታቸውን ቀጠሉ ይላል። ቀጠሉ ማለት ጀምረው ነበር ማለት ነው አይደል? ይለማመዱ ነበር ኃጢአትን ማለት ነው። እነዚህ ሰዎች ራሳቸውን አለመካዳቸው የሚገለጥበት የመጀመሪያው ነገር የማያቋርጥ በሕይወታችሁ ውስጥ ልምምድ ኃጢአት ካለ ራሳችሁን እንዳልካዳችሁ ማረጋገጫ ይሁናችሁ። እሰማለሁ ወይ? በሕይወታችሁ ውስጥ የሚደጋገም ያለ ጸጸት የምታደርጉት ኃጢአት ካለ እሱ ራሳችሁን እንዳልካዳችሁ ምስክር ነው እናንተ ላይ የሚሆነው። እኚህ ሰዎች ከዚህ ሁሉ ካዩት ከእግዚአብሔር ቸርነትና የጸጋ እጅ በስተጀርባ ምን ሲያደርጉ ነበር ስትሉ እየበደሉት ነበር የመጡት። እዚህም ቸርነት ካደረገላቸውና በነፃነት ከባርነት ምድር ካወጣቸው በኋላ ባደረጉት የነፃነት ጉዞ ላይ ራሳቸውን አልካዱም ነበሩና እንደገና ልዑልን ይበድሉት ዘንድ ኃጢአት መስራታቸውን ቀጠሉ ይላቸዋል። መቀጠል የሚባል ነገር ነው። የሆነ ሰዓት ላይ ሳታድርጓችሁ የምትሰጡት ስህተት አይደለም ይሄ። ልምድ ሲሆንባችሁ በጓዳችሁ ለብቻችሁ ተደብቃችሁ ሰው ፊት ስትቀርቡ አምራችሁ ሸጋ ሆናችሁ ነው። ለብቻችሁ ቤታችሁ ስትገቡ ክፍላችሁ ውስጥ ገብታችሁ በራችሁን ስትዘጉ የምትደጋግሙት ሕይወታችሁ ሊጠበቅ አለቅም ያለ የኃጢአት ስርዓት ካለ እሱ ራሳችሁን እንዳልካዳችሁ ይመሰክርባችኋል። እነዚህ ሰዎች ይደጋግሙታል። ይሄ ብቻ መሰላችሁ እንዴ? ወረድ ብላችሁ ማንበብ ትችላላችሁ። እዚሁ ምዕራፍ ላይ ማንበብ ትችላላችሁ። ቁጥር 18 እንደዚህ ይላል። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። አይገርምህም? እግዚአብሔርን ሲፈትኑት እነሱ ምን ብለው እግዚአብሔርን እንዲህ ብለው አሙት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? አለቱንስ መታ፣ ውኆችን ወጡ፣ ወንዞችም ጎረፉ። እንጀራን መስጠትስ ይችላልን? ለሕዝቡስ ማዕድን ያዘጋጃልን? አንተ በእንደዛ አይነት ድንቅና ተአምራት ከግብፅ ሀገር ባርነት የወጣ ሕዝብ ምግብ እየተመገበ አለት እየፈሰሰ ውሃ እየጠጣ የኖረ ሕዝብ ትላንት እኮ ውሃ ጠጥቷል። ትላንት እኮ መና በልቷል። አሁን ደግሞ ከዛ በማግስቱ መጣው እግዚአብሔር አሁን በዚህ ምድረ በዳ ላይ ለሕዝቡ መናን ማዘጋጀት ይችላል። ትላንት እኮ አዘጋጅቶላቸዋል። ሰዎቹ ግን እግዚአብሔርን በማመን ሳይሆን የተጓዙ ያሉት ራሳቸውን በማመን ራሳቸውን ባለመካድ ውስጥ ስለሆኑ እግዚአብሔርን ደጋግመው ይበድሉት ነበር። ቁጥር 21 ላይ እግዚአብሔርም ይህን ሰምቶ ተቆጣ። በያዕቆብም ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። እግዚአብሔርንም አላመኑምና በመድኃኒቱም አልተማመኑምና። ወዳጆቼ በሕይወታችሁ ውስጥ የተደጋገመ ኃጢአት ካላችሁ የተደጋገመ ኃጢአት ውስጣችሁ ካለ አልላቀቅ ያላችሁ ኃጢአት ውስጣችሁ ካለ ራሳችሁን እንዳልካዳችሁ የሚያሳይ ምልክት ነው። ራሳችሁን ብቻ እንዳልካዳችሁ ሳይሆን በእግዚአብሔር እንዳልተማመናችሁ የሚያሳይ ምልክት ነው። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና ነው የሚለው መጽሐፍ። ይህን ታሪክ ያስታውሳቸዋል የዕብራውያን ጸሐፊ። ምዕራፍ 3 ላይ ዕብራውያን ምዕራፍ 3 ላይ በጣም የሚገርመኝ ቃል ምዕራፍ 3 ዕብራውያን ቁጥር 7 ላይ ዕብራውያን ምዕራፍ 3 ቁጥር 7 ላይ ካልደረሳችሁበት እኔ ስሙን መቀሳት ስለሚሄድ እኔ ላንብብላችሁ። እንደዚህ ይላል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ስትሰሙ አባቶቻችሁ ያኔ የፈተኑበት የመረመሩበትም 40 ዓመትም እስራኤል ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልኸኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴንም አላወቁም አልኩ። አየህ አይደለ? አንተ በፈለግከው መንገድ አይደለም መሪህ የምትከተለው፣ መሪ በፈለገው መንገድ ነው። እሱ እየመራቸው የነበረበትን መንገድ ስለሳቱ ሰዎቹ እንደዚህ የሚባል ፍርድ ተፈረደባቸው። ወደ ረፍት አይገቡም ብዬ ቁጣዬ ማልሁባቸው። አንተ በፈለግከው መንገድ አይደለም ተከትለክ የምትገባው፣ እሱ ተከተለኝ ባለ መንገድ ብቻ ነው። ያ ካልሆነ መንገድ ከሳትክ የመንገዱ መዳረሻንም ትስታለህ። ትክክለኛ አይደለም።
የመንገዱ መዳረሻን የምታገኘው በትክክለኛው መንገድ ስለሄድክ እንጂ አንተ በፈለከው መንገድ ስለሄድክ አታገኘው። በዚህኛው መንገድ ከሄድክ የዚህኛው መንገድ ጫፍ ላይ ያለው ታገኘዋለህ እንጂ በዚህ በኩል የምታገኘው ጫፍ እዚህ ጋር ታገኘው። ስለዚህ በደቀ መዝሙርነት ክርስቶስን በመከተል በመሲሁ መንገድ ከሄድክ ብቻ ነው መሲሁ የደረሰበት ክብር ጋር የምትደርሰው እንጂ መሲሁ ባልመራ መንገድ ሄደክ የመሲሁ ክብር ጋር አትገናኝ። እስራኤልም ያደረገው ጥፋት ይሄን ነው። እግዚአብሔር እሱን አምነው ራሳቸውን ክደው እንዲከተሉት መስመር አስምሮላቸው ኑ በዚህ ብሎ መሪ የሚሆናቸውን መስፍንን ልኮላቸው ሙሴ አንሰማም ማለት በልባቸው ይስታሉ መንገዴንም አላወቁምና ተቆጣውባቸው። ስትቆጣስ ምን አልካቸው? ስቆጣማ ወደ ረፍት አትገቡም ብዬ በቁጣዬ ማርኩባቸዋል። አሁን የነዚህን ታሪክ ያሳያቸውና ወደ እነሱ ወደ ዕብራውያን ሰዎች ሲመጣ ቁጥር 12 ላይ እዚህ ምዕራፍ 3 ላይ እንደዚህ ይላቸዋል። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ መካከል በአንዳችሁ እንዳይኖር ተጠንቀቁ። ምን እንዳይኖር ተጠንቀቁ? ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ። በደንብ ያዙልኝ። እግዚአብሔርን መካድ የምትጀምሩት የልባችሁ ሁኔታ ክፉና የማያምን ሲሆን ነው። ነገር ግን ክፉና የማያምን የሚሆነው በአንድ ተነስቶ ነው? አይደለም። እና እንዴት ነው? ቀጥሉ ቁጥር 13 ላይ ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን። አየህ፣ ራስን ሳትክድ እግዚአብሔርን መካድ ጋር የምትደርሰው የመጀመሪያው ፖይንት ምንድነው ሲባል በኃጢአት መታለል የምትባል ናት። በኃጢአት እየታለልክ ስትመጣ ኃጢአት በነገር ላይ ያታልላል። ኃጢአት ነኝ ብሎ አይደለም አንተ ጋር የሚመጣው፣ ለዛ ነው የሚያታልል። ኃጢአት ሲመጣ ያታልሃል። ዛሬ ስትሰራው ያባብልሃል፣ ጥቅስ ፈልግለት ይልሃል። ስትሰራው ስትደጋግመው ጥቅስ እየፈለክለት ስትሄድ ልብህን እልህኛና ደንዳና ያደርገዋል። በኃጢአት ልምምድ የምትጀምሯት ነገር ኃጢአት ልምምድ ሆና እናንተ ጋር ቀጥል ታድጋለች። በኃጢአት እየታለላችሁ ስትመጡ፣ ዛሬም ኃጢአት አታላችሁ ስትሰሩ፣ ነገም በኃጢአት መታለል ስትጀምሩ እየዳበረ ሲሄድ ልባችሁ እልህኛ ይሆናል። እልህኛ ምን ማለት ነው ካላችሁ የደነደነ ማለት ነው። የደነደነ ምን ማለት ነው ካላችሁ የእግዚአብሔርን የተመለሱ ድምፅ የማይሰማ ልብ ማለት ነው። ኃጢአተኛ ሆነሃል ንስሐ ግባ የሚል የእግዚአብሔርን ድምፅ የማይሰማ ልብ ማየት ትጀምራለህ። ኃጢአትን የደጋገምክ ስትሰራ የመጀመሪያ ትሰራለህ፣ ሁለተኛ ትሰራና ሶስተኛው ላይ ተመለስ ሲባል እንዴት ትመለሳለህ? አንተ እኮ ለኃጢአት ጥቅስ ፈልገህ አቁመሃል። አትስከሩ እንጂ አትጠጡም አልተባለም ብለህ ጥቅስ ፈልገህ ታቆምለታለህ ለኃጢአትህ። ተመለስ ስትባል አሪያ ትላለህ። ለእኔ አይደለም ለወንድሜ እንትና ነው ትላለህ። በትንሽ በኃጢአት መታለል የጀመረች ነገር ልብ ጋር ስትደርስ እልህኛ ትሆናለህ። ልክ ለአዳም እግዚአብሔር በዛ የደንገነት ውስጥ አዳም የት ነህ ሲለው እንደመለሰለት አይነት መልስ ተመልሳለህ። ልክ ቃይልን ወንድምህ የት አለ ሲባል እኔ ወንድሜ ጠባቂ ነኝ እንዲህ እንዳለው አይነት መልስ መመለስ ትጀምራለህ። ልብ ወደ መደነዝ ሲደርስ ስትጀምር እኮ በትንሽ ኃጢአት መታለል እኮ ጀመርኩ። ትንሽ እኮ ነው የሰራኸው። ትንሽ እኮ ጥቅስ ፈልጋለሁ ለእግዚአብሔር እኮ ባለምህረት ነው ይምረኛል ብለህ ጀምራል። ስትደግመው ልብ እንድንይልና አይ እኔ ኃጢአት እኮ አልሰራሁም ትላለህ። ተመለሱ ሲል እግዚአብሔር አይ እንትና እንዲህ ያለው እኔን አይደለም ትላለህ። አሁን እየነገርኩ ነው በነገር ላይ ያለው። እንዲህ አይነት ምልክት ውስጥ ካለ ራስን አልካልክም እያልኩ ነው ያለው። የእግዚአብሔርን ቃል የመስማት ፍቅር ታጣለህ። የመጸለይ አቅም ያጣል፣ ተዳኝማለህ። የልብ መደንደን ምን ያደርጋል ካልከኝ የእግዚአብሔርን ድምፅ ሸሽተህ እንድትሮጥ ነው የሚያደርገው። ድሮ የእግዚአብሔርን ድምፅ ናፈቀኝ ጌታ ሆይ ተናገረኝ ምትል ራስን ባለመካድ እንዲህ አይነት ያጠለ ልምምድ ውስጥ ገብተህ ስትጠመድ ያ ናፈቀኝ ያልከው ድምፅ የሚያባርር ድምፅ መስሎ ይሰማሃል። መጸለይ ታቆማለህ። ቃል ማንበብ ታቆማለህ። ከቅዱሳን ጋር እንደዚህ መሰብሰብ ታቆማለህ። ውሎ ከአማኞች ጋር ሳይሆን አማኝ ካልሆኑ ጋር መሆን ይጀምራል። ንግግርህ ይቀየራል። ይሄ ሁኔታ ላይ ሆኖ ቢያበቃ እኮ ጥሩ እኮ ነው። አያበቃም። ልብ መደንደን ሲጀምር ደግሞ ያድግና ክፉና የማያምን ልብ የተባለው ጋር ይደርሳል። ሲነገረው የማይሰማ ብቻ ሳይሆን ጭራሽ አላማኝ ልብ ይሆናል።
እግዚአብሔር የሚያሳየውን የደግነት እጅ የሚሰብር ይሆናል፣ አልፈልግም የሚል ይሆናል። ይሄኛው ልብ ላይ ስትደርሱ ግን መጨረሻ ላይ የምትጨባበጡት እግዚአብሔርን መካድ የሚባል ነገር ራስን አለመካድ ቆይቶ እግዚአብሔርን መካድ ይሆናል ያልኳችሁ ለዚህ ነው። በትንሹ በኃጢአት ልምምድ የጀመረ ህይወታችሁ ውስጥ እያደገ ሲሄድ እግዚአብሔርን እንድትክዱት ያደርጋችኋል። ራስን አለመካድ የምን መገለጫ ነው ካላችሁ እግዚአብሔርን የመካድ መገለጫ ነው። ራስን ማትክድ ከሆነ እመነኝ ህይወትህ ውስጥ አሁን የዘረዘርኩልህ ነገሮች በሙሉ አንድ በአንድ ይገኛሉ። የኃጢአት ልምምድ ህይወትህ ውስጥ ይገኛል። በዛ ኃጢአት ልምምድ ምክንያት ልብ ይደነድናል። የደነደነው ልብ ደግሞ ኃጢአት ስትሰራ ጽናት እንዳይኖርህ ያደርጋል። ንስሐ ማትገባ ንስሐ እኮ ያስፈልግ የምትል ገፋር ትሆናለህ። ለኃጢአት ጥቅስ ትፈልግለታለህ። ከቅዱሳን ጋር መሰብሰብ ታቆማለህ። መዝሙር ማድመጥና ምን ታቆማለህ። ቸርች መምጣት ታቆማለህ። ምልክቱን ነው እየነገርኳቸው። መጨረሻ ላይ ግን የምትገናኘው እግዚአብሔርን መካድ ጋር ነው። ይህንን የሚያሳያቸው ከቀደሙ አባቶች ከእስራኤላውያን ከብሉይ ኪዳኑ ዘጸአት ጉዞ ላይ ይኸው ከነዓን ላይ ደረሱ። እና ሲባል አሁን ምዕራፍ 12 ላይ ይመጣና ቅድም ያነበብኩላችሁ ክፍልን ይነግራቸዋል። በሩጫ ይመስለዋል ክርስትናን። ይሄ ክርስትና የኢየሱስን መንገድ በሩጫ አማኞች በዚህ መንገድ ላይ ሩጫ ውስጥ እንዳሉ አድርጎ ይመስለውና ስትሮጡ እኚህ ሁለት ነገሮችን ማድረግ ግዴታችሁ ነው። ምን ለማድረግ? ራሳችሁን ክዳችሁ እግዚአብሔርን አምናችሁ ጉዟችሁን ለመጨረስ እኚህ ሁለት ነገሮችን አድርጉ። የመጀመሪያው ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን ይላል። የመጀመሪያው ቅድም ያልኳችሁን እግዚአብሔርን ወደ መካድ ሽቅብ የሚያወጣችሁን ትንሽ ብላችሁ የጀመራችሁትን የኃጢአት ልምምድ ከማስወገድ ነው የምትጀምሩት። ሯጮችን ካያችኋቸው ሲሮጡ እንደኛ ዘንጠው ልብስ ለብሰው ካቦርትና ደርበው አይደለም የሚሮጡት። በጣም ስስ ልብስ ለብሰው ቀለል ብለው ነው የሚሮጡት። ለምን ከተባለ ሸክም ሲሸከሙ ከፍጥነታቸው ወደ ኋላ ያዘገያቸዋል። ሸክም የሚባል ነገር በሩጫ ህግ ላይ አይፈቀድም። አትሌቶችን ካያችሁ በጣም ስስ የሆነች መታየት የሌለበትን አካላቸውን ለመሸፈን የምትረዳ ብቻ ልብስ ነው የሚያደርጉት። ሌላው ክፍት ናቸው። ሸክም አይፈልጉም። ስስ ጫማ የሚያደርጉት ለምን ሲባል ይሄ ሩጫው አንደኛ ወተም ሽልማት የምታገኝበት ስለሆነ ሽልማት ደግሞ የሚወስነው ፈጥነ በሮጥክበት ልክ ስለሆነ ፍጥነትን ወደ ኋላ እንዳይጎትት ከሩጫ እንዳይገታ አደናቅፎ እንዳይጥልክ ሸክም የሚሆን ነገር በሙሉ ማራገፍ አለባቸው። ለዛ ሲሮጡ በጣም ስስ የሆነች ልብስ በጣም ስስ ልብስ ነው የሚያደርጉት። ክርስቲያንም እንደዚህ ነው የሚልክ። ደቀ መዝሙር ሆነ መከተል የምትፈልግ ከሆነ ራስን ባለመካድ የምትሸከማቸውን ሸክሞች ኃጢአቶችን በሙሉ አስወግደህ ነው መጀመሪያ ያለብህ ሩጫው። ራስን በመካድ ይሄን ሩጫ ካልጀመርክ ሸክም የተደራረበብህ ሲመጣ በሩጫው ረጅም መጓዝ አትችልም፣ ትደክማለህ። መድከም ብቻ አይደለም አቋርጠህ ልትወጣ ትችላለህ። አቋርጠህ ስትወጣ ደግሞ ደከመኝ ብለህ ሳይሆን የምትወጣው ጊዜ ልክ ነህ የምትወጣው ከዚህ ውጭ። ያ ከመሆኑ በፊት ግን ሸክምን ሁሉ ቶሎም የሚከበንን ኃጢአት በደንብ እዚህ ጋር ቃሏን ይሉ። ቶሎም የሚከበንን ኃጢአት ነው የሚለው። ኃጢአት ቶሎም የሚከበን አታሎ ነው ደግሞ የሚስክ አታሎ ነው የሚስክ። ሸክምን ሁሉ የሚለው ለዚህ ቶሎ ለሚከብ ኃጢአት ግብአት የሚሆኑ ነገሮች ናቸው። ለምሳሌ አላማኝ ከሆኑ ሰዎች ጋር አግባብ ባልሆነ ህብረት የምትጠመዱ ሰዎች ፕሊስ አቁሙ። አብዛኛውን ጊዜያችሁን አማኝ ካልሆኑ ሰዎች ጋር የምታሳልፉ ሰዎች ተጠንቀቁ። ለኃጢአት በር እያመቻቻችሁ ያላችሁት በደንብ ተጠንቀቁ። ውሏችሁን በደንብ ቃሉት። ሶሻል ሚዲያ አጠቃቀማችሁን በደንብ ቃሉት። ያው ወጣት ስለሆንኩኝ ይገባኛል፣ ማወራም ይገባችኋል። እናንተ በምንድን ነው ጊዜያችሁን የምትጨርሱት? ውሏችሁ በምንድን ነው የሚያልቀው? ስለምን በማሰብ ስለምን በማውራት ነው ጊዜያችሁ የሚያልቀው? ከማን ጋር በማውራት ነው ጊዜያችሁ የሚያልቀው? እውነት ውሏችሁ እንዴት ነው? ውሏችሁ ስትመጡ ማታ ላይ ጸልዩ ይላችኋል? ቃል አንብቡ ይላችኋል? ማታ እንድትጸልዩ ከሚያደርጋችሁ ጓደኛ ጋር ነው ጠዋት የምትውሉት? ማታ ገብታችሁ ቃል እንድታነቡ ያስመኛችኋል የነበራችሁ ውሎ? ቢተክ
ቀልድ አይደለም ሩጫው። የገባችሁበት የክርስትና ዓለም ቀልድ አይደለም። ሲሪየስ ሆነ ክርስቶስ የሄደበትን መንገድ መሄድ አለብህ። መጣለው የክርስቶስ መንገድ ጋር መጣለው። የመጀመሪያው መንገድ ግን ኃጢአትን አውልቀህ ጣለው። ራስን ካደው፣ ስቀለው፣ መስቀል የራስህ ግደለው። ራስህ ለኃጢአት ሞተ ተገኝ። ለዚች ዓለም ምኞትና ፍላጎት ሞተ ተገኝ። ኃጢአት መጥቶ በርን ሲያንኳኳ አለው አትበል። የሞት ሁሉ ምላሽ ማትሰጥ ሁሉ ኃጢአት ውሎህን በደንብ ቃኘው። አማኝ የሆነ ጓደኛ የለኝም ይላል አንዳንድ ሰው። ችግሩ እሱ እኮ ነው። እሱ እኮ ነው ችግሩ። ምናልባት እድሜያችሁ ደርሶ ሪሌሽንሺፕ ውስጥ የገባችሁ ሰዎች ካላችሁ ምን አይነት ሰው ሪሌሽንሺፕ እንዳጫችሁ በደንብ ተጠንቀቃችሁ ይሉት። አንዳንዱ መልክ ስለሚያምር ብቻ አማኝ ካልሆነ ሰው ጋር ይጠመዳል። በዚህ አይነት ህይወት አይምሰላችሁ። ኃጢአት ሲመጣ አንድ አታሎ ነው፣ ሁለት ቶሎ ፈጥኖ ነው የሚከብህ። ቶሎ ፈጥኖ የሚከብህንና አታሎ የሚደርስብን ኃጢአት አውልቀ የምትጥልበት ጸጋ ከሌለክ ይሄን ሩጫ በትጋት መሪህን እያየክ መምህርህን እያየክ መሲሁን ክርስቶስን እያየክ የመሮጥ አቅም አይኖርህም። ስለዚህ ልክ እንደ ሯጮች ቀለል ብላችሁ ሸክም ሳይበዛባችሁ መሮጥ አለባችሁ። ያን ለማድረግ ቶሎም የሚከበንን ሸክም የሚሆነውን ኃጢአትን ቶሎ ብላችሁ ማሰጎድ አለባችሁ። እንዴት እናስወግድ የሚለውን እዚሁ ከዕብራውያን ነው። ሌላ ክፍሎች ላይ ሌላ መንገዶች አሉ። እዚሁ ከዕብራውያን መጽሐፍ እያጠናን ስለሆነ እዚሁ ዕብራውያን ላይ ልመለስላችሁ። ምዕራፍ 3 ቅድም ካወራሁላችሁ በታች ልመለስበትና ቶሎ ላንብበው እሱን ክፍል። ምዕራፍ 3 ከቁጥር 14 ላይ እንደዚህ ይላል። ከ13 ሺህ ላንብበው። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ። ኦኬ፣ ዛሬ የሚባል ቀን አለ እያላችሁ ነው። ዛሬ የሚባል ቀን ካለ ደግሞ ተስፋ አላችሁ ማለት ነው። በዛሬ ውስጥ አላችሁ ማለት ተስፋ አላችሁ። የተበላሸ ነገር ለማስተካከል ተስፋ አላችሁ እና ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። ይሰማል ድምፄ? ያ እርስ በርሳችሁ ከኃጢአት እንዴት ልውጣ፣ ከእንዲህ አይነት እግዚአብሔርን ከሚያስክድ ጎዳና የሚመራ ከኃጢአት ልምምድ እንዴት ነው ነፃ መውጣት ሲባል ከቸርች በመራቅ አይደለም። ክርስቲያን ከሆኑ ጓደኞች ርቀህ ኃጢአተኛ የሆኑ ጓደኞችን በመቅረብ አይደለም ከእንዲህ አይነት ኃጢአት የምትወጣው። ነገር ግን ናና በእያንዳንዱ ቀን ከአማኞች ጋር ተመካከር፣ ተያዩ፣ አብራችሁ ጸልዩ፣ አንዳችሁ ለአንዳችሁ ጸልዩ። የደከመ ሰው ስታገኙ ጠይቁት፣ ምን ልጸልይልህ በሉት። ከቸርች የራቀን ሰው ስታገኙ ና ወደ ቸርች እንጸልያለን፣ አብረን እንመካከራለን፣ ያቃተንን ነገር ንገረን፣ አብረን እንጸልይልሃለን፣ እንመካከራለን ተባባሉ። አሁን እኮ እያጣል ያለነው እኮ እንደዚህ አይነት መሪዎችን ነው። ወደ ቸርች ሰዎችን የሚያቀርቡ ድካም አለባችሁ ኑ ንገሩን ድካማችሁን እንጸልይላችሁ የሚሉ መሪዎችን ያጣሉ። ለዛም ነው ወጣቶችን እያጣናቸው ያለነው ኮንቻችን። በተለያየ በድካምና በኃጢአት ምልልስ ውስጥ ይወድቁና ራሳቸውን እንዲህ አይነት ነገር ውስጥ ነኝ ብለው እንዳይገልጡ ኃጢአተኛ ናችሁ ተብለው ይወቀሳሉ። ያን ፍራቻ ከቸርች ህብረት ይርቃሉ። ያ የራቁት ደግሞ የሚያቀርባቸው ወደዛኛው ዓለም ነው። ያኛው ዓለም ደግሞ ይሄኛውን ዓለም የሚያስክድ ዓለም ነው። እና ሲባል በእንዲህ አይነት የኃጢአት ውጥረት ውስጥ ካላችሁ ራሳችሁን ባለመካድ ውስጥ የምትለማመዱት የተደጋገመ ሀቢቹዋል የሆነ ኃጢአት ካለ ህይወታችሁ ውስጥ ኑ ቸርች ህብረት ውስጥ ግቡ፣ ጸልዩልኝ በሉ፣ ደክም ያለው በሉ፣ ተመካከሩ። ምናልባት እኮ ያልተናገረ ይሆናል እንጂ እኮ በእናንተ አይነት ድካም ውስጥ ያለ እኮ ብዙ ሰው እኮ ይኖራል። ስብሰባ ውስጥ እዚህ ውስጥ እኮ ይኖራል እኮ አልተናገረም እንጂ። ደፍሮ አንድ ሰው ቢናገር እኔም አለሁበት እኔም በዚህ ጦር ተወግቻለሁ የሚል ነፍ ነው ያለው። ቀርባችሁ ተነጋገሩ። አንዳንድ ወጣቶችን አናግሬያቸው አውቃለሁ። ለምንድነው ከቸርች የጠፋው ሲባል አይ የሆነ ነገር ውስጥ ገባሁኝና እሱ ነገርን እስካላጠፋው ድረስ ቸርች አልመጣም ብዬ ነው። እሱ ነገርን ሳቆም እመጣለሁ ይላል። አትመጣም። እኔ ልንገር አትመጣም። ምክንያቱም የልምምድ ኃጢአት የሚወገድበት ጸጋና መንፈስ ያለው ቤተክርስቲያን ውስጥ ብቻ ነው። ቤተክርስቲያን ውስጥ ብቻ ነው። እግዚአብሔር አርነትን የሚሰጠው በመንፈሱ በኩል በጸጋው በኩል እዚህ ቸርች ውስጥ ብቻ ነው። ሌላ ህብረት ውስጥ አታገኘውም። ና ወደ ቸርች ተጠጋ፣ ና ቸርች ጋር ቅረብ። ከዚህ ስትቀርብ ነው ነፃን የምትወጣበትን አቅምና ጸጋ የምታገኘው። እና አደፋፍሯቸው። በፊት ከእናንተ ጋር አብረው ፌሎ የሚያደርጉ አብረው የሚጸልዩ አብረው የሚዘምሩ የነበሩ አሁን መካከላችሁ ውስጥ የሌሉ ልጆችን በዓለም ላይ የተሸነፉ ልጆችን ስታያቸው ጠሯቸው። ኑ የሚረዳ ጸጋ አለ። ኑ
ሚገላግላችሁ ጸጋ አለ ኑ በሏቸው፣ ተመካከሩ ይላል። መቼ? ዛሬ ተብሎ ሲጠራ በእያንዳንዱ ኃጢአት የሚወገደው እንደዚህ ነው። ኃጢአትን ማንም በራሱ አቅም ከቸርች ርቆ የሚያስወግድ የለም። ቸርች ውስጥ መተከ ቅዱሳን ጋር በሚገለጠው ጸጋና መንፈስ እርዳታ ነው። ያለ መንፈስ ቅዱስ እርዳታ ኃጢአት ሲጀመር ከሰው ልጅ ላይ ተንከባሎ አቅም አይንከባለልም። መንፈስ ቅዱስ ደግሞ በህብረት ውስጥ ነው የሚሰራው። ናና አግኘው፣ ና ወደ ቸርች ቅረብ። የጸሎት ፍላጎት እንዲያድርብህ ከፈለክ ና ወደ ቸርች ቅረብ፣ ና ህብረቶች ውስጥ ግባ። እናንተም በቸርች ውስጥ ያላችሁ አማኞች፣ የበረታችሁ መስላችሁ ታያችሁ አማኞች፣ የወደቀውን ጓደኛችሁን ለማገዝና ለማቅረብ የዋህ የሆነ ልብ ይኖራችሁ። ያ ካልሆነ ተረኛ ሆናችሁ ነገም እናንተም በዛ መንገድ ውስጥ ልትገኙ ትችላላችሁ። ኃጢአትን አስወግዱ። የመጀመሪያው መንገድ ራስን ካለመካድ ለመራቅ ነው የምነግራችሁ ይሄኛውን። ሁለተኛው ግን መመልከት ነው ይላል። መመልከት እንደዚህ ይላል ቃሉ ላይ ሳነብላችሁ፣ ቶሎም የሚከበንን ኃጢአትን አስወግደን ይልና የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን ይላል። ሁለተኛው በሩጫ ህግ ውስጥ አሸናፊ ለመሆንና ጉዟችሁን ለመጨረስ መመልከት የሚባል ነው። መመልከት ማለት ሯጮች ሲሮጡ አንድ ሸክም ያለውን ነገር አያደርጉም። ሁለት ግን በሚሮጡበት ጊዜ ከሮጡ በኋላ የሚሸለሙትን ሽልማት እያሰቡ ነው የሚሮጡት። ለሀገር ፍቅር ነው የሚሮጡ ልትሉ ይችላላችሁ። ከዛ በላይ ግን አሸንፏቸው የሚሮጡትና ቢያማቸውም ቢደክማቸውም ሮጠው ሩጫቸውን አቋርጠው የማይወጡበት ምክንያት ምንድን ነው ካላችሁ፣ ከሩጫው በኋላ የሚሸለሙት ሽልማት አለ። የፈለገ ቢደግማቸው የፈለገ ቢያማቸው ሩጫውን ጥርሳቸውን ነክሰው እንዲጨርሱ የሚያስገድዳቸው ሌላ ምንም ነገር ሳይሆን ሲያጠናቅቁ ለሮጡበት የሚከፈላቸው ክፍያና ሪዋርድ አለ። ያንን እያሰቡ ነው የሚሮጡት። አማኞችንም ሲያደፋፍር ጸሐፊው እንደዚህ ነው የሚላቸው፣ ራስን ባለመካድ ውስጥ ሆናችሁ ተስፋ እንዳትቆርጡና እንዳትክዱ እግዚአብሔርን ስትሮጡ ማድረግ ያለባችሁ ነገር አለ። ምን? የመጀመሪያው ኃጢአትን አስወግዱ። ሁለተኛ ግን ቀና ብላችሁ ሩጫችሁን ስትጨርሱ የምታገኙትን ሽልማት ተመልከቱ ናቸው። ለዚህ ማሳያ እንዲሆን ከላይ ምዕራፍ 11 ላይ ገብታችሁ ስታነቡ አባቶችን ጠቅሶ ያሳያቸዋል። ለምሳሌያችሁ እንዲሆን አንድ የእምነት አባትን ላንሳ። ሙሴ እንደምታውቁት ነፃ አውጪ ተብሎ እግዚአብሔር ከመረጠው በኋላ ከመምረጡ በፊት ምን አይነት የህይወት አይነት ውስጥ ነበር ካላችሁ፣ የፈርዖን ልጅ የነበረ ነበር አይደል? ያ የንግስና በትረ መንግስት በሱ በተዋረድ ውስጥ ያለ የከበረና የደነቀ ህይወት የሚኖር በሀብት ውስጥ የሚኖር ድሎት ውስጥ የነበረ ሰው ነበር። እግዚአብሔር ግን ይሄ መሪ ሆኖ የሚያስወጣውን ህዝብና ከዛ በኋላ ያለውን ነገር ካስተዋወቀው በኋላ ይሄ ሰው ምን አደረገ ስትሉ እዚሁ ዕብራውያን ምዕራፍ 11 ላይ የሚነግራችሁ ምንድነው? የፈርዖን ልጅ ከመባል ይላል ከእግዚአብሔር ህዝብ ጋር ስለ ክርስቶስ መከራ መቀበል መረጠ ይላችኋል። ምን አይቶ ነው የሚመርጠው? የከበረ የንግስና በትረ መንግስት እጁ ላይ ያለ የፈርዖን ልጅ የተባለ ሰው ነው። ሀብትና ድሎት የሞላበት ቤት ውስጥ የሚኖር ሰው ነው። መረጠ ግን ተብሎ ያገኛችሁት ንግስናውን ሳይሆን ከክርስቶስ ህዝብ ጋር መከራን መቀበል ነው። ምን ታይቶ ስትሉ ብድራቱን ትኩር ብሎ ተመልክቷልና። የተመለከትከው ነገር ከሌለ በፍጹም አሁናዊ ጊዜ ላይ ያለውን ክብርም ውርደትም ማናቅ አትችሉም። ለዛ ነው ቀና ብላችሁ ኢየሱስን ተመልከቱ ይላችሁ። የዚች ዓለም ነገር ስባችሁ እንዳያስቀራችሁ፣ ከሩጫችሁ አደናቅፎ እንዳይጥላችሁ ቀና ብላችሁ ተስፋችሁን ክርስቶስን ተመልከቱ። እሱን ካልተመለከታችሁ በስተቀር ኋላ ላይ ያለውን ታሪካችሁን ልትረሱ አትችሉም። ራስን አለመካድ በምን ይገለጣል ካላችሁ፣ ከነፃነት ጥፍጥና ይልቅ የባርነታችሁ መራራነት የተሻለ አድርጓችሁ ይስንባችኋል። ደግመዋለሁ። ራስን አለመካድ በምን ይገለጣል ካላችሁ፣ ከነፃነታችሁ ጥፍጥና ይልቅ የባርነቱ ዓለም መራራነት የተሻለ ነገር እንደሆነ ያሳያችኋል። እስራኤላውያን ለምንድነው ከነዓን ያልገቡት? በቁጣዬ ማልኩኝ እንዳይገቡ ያለባቸው ለምንድነው ካለ እግዚአብሔር ፈተና ቀረበላቸው። መጨረሻ ላይ ሄደው ከነዓን ሊገቡ በርጋ ሲደርሱ የፈተና ቀን ነው ዛሬ አለና እግዚአብሔር ፈተና ቀረበላቸው። እንደምታውቁት ፈተና የሚያደርገው ነገር ምንድነው ካላችሁ፣ ከፈተናው በፊት የነበራችሁን ፐርፎርማንስ ነው የሚገመግመው እንጂ አዲስ ነገር አያመጣም። ከፈተናው በፊት እኚህ ሰዎች ምን አይነት አቋም አላቸው የሚለውን ነገር ነው ፈተናው የሚፈትሸው። እግዚአብሔርም እስራኤላውያን በግብፅ 40 ዓመት የተጓዙበትን ጉዞ ምን አይነት ልብ ኖረው ነው የተከተሉኝ ብሎ ፈተና ቀረበላቸው። ፈተናው ምንድነው ሲባል
ከ12ቱም ነገድ አንዳንድ ሰው መረጠና ሂዱና ከነዓንን ሰልላችሁና ሪፖርት አቅርቡ አላቸው። ሁሉም ከየነገዱ አንዳንድ ሰው ተወከለ። ሄዱ፣ ገምግመው መጡ። መተው ሪፖርት ሲያቀርቡ ከ12ቱ 10ዎቹ አንድ ነገር አወሩ። ከተማዋ ታምራለች፣ ግን ልንወርሳት አንችልም አሉ። ለምን ሲባል ታስፈራለች፣ እግዚአብሔር እንደው ሊገለን ነው እዚህ ስፍራ ያመጣን አሉ። ከግብፅ ያወጣን ሊገለን ነው ሲል ህዝቡን ተስማማና አዎ በቃ ሙሴ አንተንም አንሰማህም፣ በራሳችን አንድ መሪ እንሾማለን፣ ከዛስ ወደ ግብፅ እንመለሳለን። አያረለ ራስን አለመካድ ከከነዓን ይልቅ ግብፅን ነው የሚያስናፍቅ። እያወራ ያለው ግን ስላንተ ነው። ከሰማዩ ዓለም ይልቅ ራስን አለመካድ ውስጥ ስትገኝ የምትናፍቀው የኃጢአት ባርነት ዓለምን ነው የምትናፍቀው። ከኃጢአት አለመላቀቅ ነው ራስን አለመካድ። ከእግዚአብሔሩ ዓለም ከቅዱሳን ጋር ከምትካፈለው የርስት ባለጠግነት ይልቅ የባርነቱ የኃጢአቱ መንደር ይናፍቅሃል። ራስን ባለመካዱ ስትሆን ከቅዱሳን ጋር ከምታሳልፈው 1 ሰዓት ይልቅ በዓለም ካሉ ሰዎች ጋር የምታሳልፋቸው የሁሉ ጊዜያት ይበልጡብሃል። ናፍቆት ይዘሃል። ዓለም ትናፍቃለህ ከሰማዩ መንግስት ይልቅ ራስን አለመካድ ጋር ስትደርስ። ሲፈትናቸው ሰዎቹ እንደዛ መለሱ። ሁለቱ ግን ካሌብና ኢያሱ ግን አረ እንወርሳታለን አሉ። እግዚአብሔር አሳልፎ ይሰጠናል ብለው አመኑ። እግዚአብሔር እነዚህ የሁለቱን ብቻ አስገባቸው። የነዛን ያስቡን ነገር በሙሉ እዛው ምድረ በዳ ላይ ገደላቸው። አትገቡም ብሎ በቁጣው ማለባቸው። አትገቡም አላቸው። ለምንድነው እዚህ ጋር ፈተና ላይ የወደቁት ካላችሁ፣ ይሄ ፈተና ጋር ሲመጡ ቀና ብለው ከነዓንን ከመመልከት ይልቅ ዞር ብለው ግብፅን የተመለከቱት። ግብፅ ብንመለስ ይሻላል ያሉት። አጠገባቸው ጋር ግን ከግብፅ 10 እጥፍ የምትሻል ከነዓን የምትባል ከተማ ነበረች። እሷን ከመመልከት ይልቅ ግን ዞረው ግብፅን ስለሚመለከቱ ሰዎች ሊገቡ አልቻሉም። አሁንም እላችሁ ይሄ ነው። በክርስትና ሩጫችሁ ላይ ክርስቶስን ተከትላችሁ የሱን ጎዳና ተከትላችሁ ሮጣችሁ እሱ የገባበት ለመግባት ከፈለጋችሁ ቀና ብላችሁ ኢየሱስን ተመልከቱ። ያ ካልሆነ ግን ዞር ያላችሁ የባርነት ዓለማችሁ የምትቃርኑ ከሆነ ራሳችሁን አልካዳችሁምና ክርስቶስን አልተከተላችሁ። ከዚህም የተነሳ የደረሰበት ጋር ልትደርሱ አትችሉም። እና ሙሴ ምን አግኝቶ ነው ከከበረ ሕይወት ይልቅ መከራ መቀበል የመረጠው ካላችሁ፣ ብድራቱን ትኩር ብሎ ተመልክቷልና። ያልተመለከተ ሰው በምንም ታምር አሁናዊ ጊዜ ላይ ያለውን ነገር መናቅ አይችልም። ስለ ክርስቶስ ብሎ ቀና በሉ፣ ተመልከቱ ክርስቶስን። ቀና በሉ። ድካም አዙላችኋል ወይ? የኃጢአት ልምምድ አዙላችኋል ወይ? ነፃ መውጣት ከፈለጋችሁ ቀና በሉ። ሩጫውን ስትጨርሱ የሚሰጣችሁን ሪዋርድ ቀና ብላችሁ ተመልከቱ። እሱ ነው አቅም የሆናችሁ። አብርሃምን ይዩት። ይስሐቅን ሰዋልኝ አለው። ይስሐቅ ማለት ለአብርሃም እኮ ዝም ብሎ ልጅ አይደለም እኮ ዝም ብሎ እኮ ልጅ አይደለም። መሲሁ ይመጣበታል የተባለ ተስፋ የተገባለት ዘመዱን ትቶ እንዲወጣ የሆነበት ልጅ እኮ ነው ይስሐቅ። ይሄን ሁሉ ሸክም የተሸከመ ይስሐቅን ሰዋልኝ አለው። አብርሃምም ምንም ሳያንገራግር ይዞ ተነሳ። ምን አስቦ ነው አብርሃም? ተስፋ በሙሉ ይፈጸማል የተባለበትን ልጅ ለማረድ ይነሳል? አዎ ይነሳል። ለምን ሲባል ዕብራውያን ሳጋልጠው እንደዚህ ይላል፣ በትንሣኤ እንደሚያገኘው አምኗልና ይላል። አብርሃም ራሱ በዛ በብሉይ ኪዳን ዘመን ሆኖ ትንሣኤ ሙታንን አምኖ ነው የሞተው። ይስሐቅን ብገለው እንኳን አሁን ብሰዋለት ለእግዚአብሔር ድጋሚ ያስነሳዋል በትንሣኤ ብሎ ያምናል እግዚአብሔር። ይሄን ስላመነ አሁን መጥቶ ለመሰዋት አልጨከነም። በቃ ይሄን ችግር የለውም አርደዋለሁ አለ። ያያችሁት ነገር ከሌለ የታያችሁ ተስፋ ከሌለ በስተቀር አሁን ያለው ነገር ልትክዱ አትችሉም ወዳጆቼ። ተውት ሌላውን። መጨረሻ ቁጥሮች ላይ ነው እንደዚህ ይላል። እምነት ስለሰራው ጀግንነት ሲያወራ የአንበሳን አፍ ዘጉ፣ የእሳትን ኃይል ጠፉ አይልም አይደለም? ከሰይፍ አመለጡ አይልም? አሁን ይሄ ማምለጥ ነው። እምነትን ይዛችሁ መትረፍ ነው ይሄ። ሌሎች ደግሞ አሉ ይላል። ሌሎች አሉ። ምን አይነቶች ሌሎቹ ካላችሁ የቀደሙት በእምነታቸው የእሳትን ኃይል ያጠፉ፣ የአንበሳን አፍ ዘጉ፣ ከሰይፍ ስለታመለጡ ሙታናቸውን ደግሞ በእምነት ተነሱላቸውና ተቀበሉ ይላል። ሌሎች ግን ይልና የተሻለውን ትንሣኤ ለመቀበል ሲሉ አሁን ላይ መዳን አልፈለጉም ይላል። አልገባችሁ? ሌሎቹ መዳን ፈለጉ። አሁን እነ ዳንኤል መዳን ስለፈለጉ በእምነታቸው የአንበሳን አፍ ዘጉና ዳኑ። ሌሎቹ ግን ይልና
አሁን ላይ መዳን አልፈለጉም። አሁን ላይ ራሳቸውን ለሞት ተሰልፈው ሰጡ። ለምን? የተሻለውን ትንሣኤ ማግኘት ፈልጋለሁ አሉ። የተሻለ ትንሣኤ ማታይ ከሆነ ተስፋ ማይታይ ከሆነ አሁን ላይ ለክርስቶስ ብለህ የምትተወው ምንም ነገር አይኖርም። ቀና በሉ ክርስቲያኖች ነው የምላችሁ። በርታ ብላችሁ ቀና በሉ። ኃጢአት ቢያደክማችሁ፣ መከራ ቢያደክማችሁ፣ ከሌላው ዓለም ቢደርስባችሁ ስደትና መከራ ቢያደክማችሁ እንኳን ለትንሽ ሰከንድ ቀና ብላችሁ ሰማይ አስቡ። ሰማይን ስታስቡ ይሄን ሩጫ ስትጨርሱ ከእግዚአብሔር ዘንድ የምትቀበሉትን ሽልማት ማሰብ ስትጀምሩ የዚች ዓለም መከራ የሚደርስባችሁ ፈተና እንደሆነ ትቆጥራላችሁ። ከናንተ የሚጠበቀው ኃጢአትን በማስወገድ ቀና ብላችሁ ሰማይ መመልከት ነው። እና ኢየሱስም እንደዚህ አድርጓል የሚላችሁ ምን አደረገ ስትሉ ከፊቱ ስላለው ደስታ ይላል አይደል? አንብበነዋል። ከፊቱ ስላለው ደስታ አንድ ነውርን ንቆ፣ ሁለት በመስቀል ታክሶ ይላችሁ። አይገርምም? አሁን እኮ ይሄ ጸሐፊ የኢየሱስን መንገድ ሂድ እያለ ያለው እኮ ካንተ ቀድሞ ኢየሱስ ስለሄደ እኮ ነው። ያው ከፈለክ ኢየሱስን በአንተ መንገድ ነው አሁን ሂድ በምልህ መንገድ እኮ ነው የሄደው። እንዴት? ከፊቱ ስላለው ደስታ እንዲህ ብሎ ሲያይ ደስታ አለ። ዝቅ ሲል ግን እዚህ ጋር ውርደት አለ፣ እዚህ ጋር መስቀል አለ። እዛ ደስታ ጋር የምትደርሰው በዚህኛው መስቀልና በዚህኛው ውርደት ስታልፍ ነው። ኦኬ አለ። እዛ ጋር ሄጄ የምደሰት ከሆነ እዚህ ጋር ያለውን ውርደት ንቃለሁ፣ እዚህ ጋር ያለውን መስቀል ደግሞ ታገሳለሁ አለ። እና ሲባል ገና ከአብ ተልኮ ሲመጣ ራሱ በፍቃድ ሲወርድ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 5 እንደሚናገረው እሱ በእግዚአብሔር መልክ ሲኖር ሳለ መተካከልን መቀማትን በሚገባው ነገር አድርጎ አልቆጠረም። ይልቁንም ምን አደረገ ስትሉ ራሱን አዋረደ፣ ሰው ሆነ። ሰው ብቻ አይደለም፣ በባሪያ መልክ ተገኘ። አንተ መለኮት ሆነ። ፈጣሪ በፈጠረው ሰዎች መካከል ሊመላለስ ነው። መመላለስ አይደለም፣ ባሪያ ሆኖ ነው የሚመላለሰው። የተተፋበት፣ የተሰደበ፣ አዋራ በአዋራ የሆነ እየተገፋ እየተናቀ ሊገሉት እየተፈለገ ነው የሚኖረው። ይሄን ሁሉ ውርደት አምላክ የተባለው እሱ ሊሄድ ነው። አዎ ሄዳለሁ። ለምን? ከፊቴ የሆነ ደስታ አለ። ይሄን የውርደት መንገድ ትቀበለዋለህ? አዎ እቀበላለሁ። እንዴ ለምን? ከዛ በኋላ ማገኘው ደግሞ ደስታ አለ ይላል። ያን ደስታ ደግሞ ማገኘው በእንዲህ አይነት ውርደት መንገድ ታግሼና መስቀልን ታግሼ ስቀበል ብቻ ነው። ውርደትን ታገሰ ይላል። አንድ ቃል ብቻ አውርቻችሁ ጨርሳለሁ። ይሄው ዘጋው። ኢየሱስ ታገሰ ሲባል ኖርማል ነገር አይደለም የታገሰው። በነገር ላይ መስቀልን ታገሰ የሚለው ቃል በጣም ሲሪየስ ጉዳይ ነው። ሌላውን አሁን ቀጣይ መስቀል መሸከም በሚለው ላይ መስቀልን በደንብ አወራዋለሁ። ግን አንድ ነገር ከዛው ስጄ ላውራችሁና ጨርሳለሁ። በመስቀል ታክሶ ሲላችሁ ኢየሱስን ሞትን ይጠቁማችኋል። ሞት ማለት ለኢየሱስ ክርስቶስ የማያውቀው የዓለም ስርዓት ነው ማለት። እሱ መለኮት ነው። ሞት በማያውቀው ህይወት ውስጥ ይኖር የነበረ አምላክ ነው አይደል? ሞት አያውቅም እኮ አምላክ። ህይወት ብቻ ነው እሱ ጋር ያለው። ሞት የሚባል ነገር በሱ ዘንድ አይታወቅም። አንዲፋይንድ ነው። ምንም የሌለ ነገር ነው። ምንድነው ሞት ነው የሚላችሁ? ኢየሱስ ግን ሰው ሲሆን ለምን ሰው እንደሆነ ያውቀዋል። ሞት የሚባል መራራ ነገር ጋር ሊጠጋ እንደሆነ ያውቀዋል። በአምላክነት ህይወት ሲኖር ሳለ ተጠግቶት ማያውቀውን ኢቭን የማያውቀውን የሞት ስርዓት ሊጠጋ ነው ሰው ሲሆን። የሚሞት ማንነትን ሊይዝ ነው ሰው ሲሆን። ዕብራውያን ምዕራፍ 2 ላይ ስትወርዱ ምን ያላችኋል መሰላችሁ? በእግዚአብሔር ጸጋ ሞትን ይቀምስ ዘንድ ይላል። ይቀምስ ዘንድ ማለት ወዳጆቼ በልታችሁ ወይም ጠጥታችሁ ማታውቁትን ነገር ቴስት ለማድረግ ትፈልጋላችሁ። ወደ ውስጣችሁ ሙሉ ለሙሉ ከማስገባታችሁ በፊት ይሄ ነገር እንዴት ነው፣ ይስማማኛል አይስማማኝም የሚለውን ቴስት ታደርጉታላችሁ። መጽሐፍ ኢየሱስ ክርስቶስን ወደ ሞት ሊያስጠጋው ሲል በባህሪው ሞት የሚባል ነገር ማያውቅ አምላክ አሁን ስለ ሰው ልጆች በደል ሲል ሞት የሚባል ነገር ሲቀርብ ተጨነቀ። ኢየሱስ ጌተሰማኔ ላይ ደም አላበው። የሁሉም ኃጢአት ተጨምሮበት ወደ ሞት ሊሄድ ሲል የማያውቀው የህይወት ስርዓት ሞት የሚባል ጋር ሊጋፈጥ ነው። ሞት የሚባል ነገር ማያውቅ አምላክ ሞትን ሊጋፈጥ ሲል ሊቀምስ ሲል ጨነቀው። ብትችል ጽዋ ከላይ ትለፍ አለ። ኖርማል ጭንቀት ይመስላችኋል? ይህ ጭንቀት የማያውቀውን ባህሪ እኮ ሊተዋወቅ ነው። ኢየሱስ ምን አስጨነቀው? ይሄ ነው እቺ ትለፋልና። ግን ኢየሱስ ራሱን በመካድ ተመላለሰ። የምታውቁት ነገር ቀጠል አደረገና ምን አለ? ነገር ግን የኔ ፍቃድ ሳይሆን የማን ፍቃድ ይሁን? ያንተ ፍቃድ ይሁን። ይሄ ነው በቃ።
ክርስቲያን ማለት ራሱን መካዱን በምን ይገልጣል ካላችሁ ከሱ ፍቃድ ይልቅ ለእግዚአብሔር ፍቃድ ቅድሚያ ይሰጣል። ያንተ ፍቃድ ይሆናልና ሞትን በእግዚአብሔር ጸጋ ቀመሳት፣ ቴስት አደረጋት። ይሄ ነው መከራን ታክሶ መስቀልን ታክሶ የሚለው ነገር። ይሄን እንዲታገስ ያደረገው ግን ምንድነው ካላችሁ አንድ ራሱን መካዱ ያንተ ፍቃድ ይሁን ማለቱ፣ ሁለት ደግሞ ከመከራው በኋላ ያለውን ደስታ ማየቱ ነው። ወዳጆቼ ኃጢአትን ንቃችሁ ማትለቁት ከሆነ፣ ሁለት ደግሞ የተባረከ ተስፋችሁን ደግሞ ቀና ብላችሁ ክርስቶስን ማትመለከቱት ከሆነ በምንም ታምር በክርስትና ጎዳና ላይ የኢየሱስን መንገድ ተከትላችሁ ልትሮጡ ዘንድ አይቻላችሁም። አቅም ያጥራችኋል። ይሄ እንዲሆን ግን ጸጋ ያስፈልጋችኋል። የሚረዳ ጸጋ፣ ህይወት ከህይወታችሁ ኃጢአትን ነቅሎ የሚያወጣ ጸጋ፣ ከምድራዊ ነገር ደግሞ ቀና አድርጎ ሙሽራችሁን የተባረከውን ተስፋችሁን እሱ ክርስቶስን እንድትናፍቁ የሚያደርግ ጸጋ አለ። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድግ እግዚአብሔር ጸጋ ተገልጧል ካለ በኋላ ይሄም ጸጋ ይላል ኃጢአትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱን ኢየሱስ ክርስቶስን መገለጥ በመጠባበቅ በጽድቅና በቅድስና ራስንን በመግዛት በዚህ ምድር ላይ እንዴት እንድትመላለሱ ያስተምራችኋል። ስለዚህ ዛሬም ጸጋ ያስፈልገናል። ከዚህ ዓለም ራሳችንን ከምንወድበትና ለኃጢአት ከምንኖርበት ነገር ራሳችንን ክደን እንድንኖር ፕላስ ደግሞ የተባረከውን ተስፋችንን እንድንናፍቅ የሚያደርግ ጸጋ እግዚአብሔር ያብዛልን። እንጸልያለን።